ይስጥልን ተመልካቾቻችን በዚህ ልዩ ፕሮግራም ይዘንላችሁ ቀርበናል። በዚህ ልዩ ፕሮግራም ኮሮናና ብሄራዊ ምርጫ ህገ መንግስታዊ ቀውስና የመፍትሄ ሀሳቦች በሚል ሁለት ሰዎችን እየቀርብ ያለው አንጋፋ ፖለቲከኛ አቶ ልደቱ አያሌው እንዲሁም ጃዋር መሃመድ ናቸው። እንድትከታተሉን ከወዲሁ ጋብዛለሁ። በወቅታዊ ጉዳዮች ላይ ነጥቦችን አንስተን እንወያያለን። አቶ ልደቱ ከርሶ ልጀምር። በኮሮና እንጀምር። ጊዜው የኮሮና ጊዜ ነው። በጣም ዓለምን እያስጨነቀ ያለ ወረርሽኝ ነውና ኢንፋክት በኔ ምልከታ በፐብሊክ ሄልዝ ወይም በማህበረሰብ ጤና ውስጥ ከፍተኛ የፖለቲከኞች ሚና ወጥቶ የታየበት ጊዜ ነው ማለት ይችላል በታሪክ። እስቲ በፖለቲካው መስክ ነው አንተ ብዙ እንትን የምትለውና እየሰጠ ያለው ፖለቲካዊ አመራር እንዴት ተገመግሟል? የበሽታው ስርጭት እንዴት ነው? በቅድሚያ እድሉ ስለተሰጠኝ አመሰግናለሁ። ያው ከባድ ጥያቄ ነው እንዳልከው። አንደኛ የበሽታው ባህሪ አዲስ ነው እና አዲስ በመሆኑ ምክንያት ብዙ የማይጠበቁ ችግሮችን ይዞ የሚመጣ ነው። በስፋት ዓለምን ያዳረሰ ነው። ስለዚህ እንዲሁ የሕክምና ባለሙያዎች ጉዳይ ሳይሆን አጠቃላይ የህዝብ አስተዳደርን የመንግስትን ሚና የሚጠይቅ ነገር ነውና ልዩ የሚያደርገው ይሄ ነው። ስለዚህ ከባድ ነገር ነው። ዓለማችን ምናልባት በአንድ ዘመን ውስጥ ከሚገጥሟት ጥቂት ፈተናዎች ውስጥ አንዱ ነው ማለት ይቻላል። የሚገርመው ዛሬም ላይ ሆነን ደግሞ ነገ ከነገ ወዲያ የሚኖረውን ኢምፓክት አናቀው። አስቸጋሪ የሚያደርገው እሱ ነው። ምንድነው የሚያመጣ? እውነቱን ለመናገር ነው አሁን በሽታው ሲመጣ ወይም ደግሞ ወደ ሀገራችን ገባ ሲባል ከነበረ ፍርሃት በላይ አሁን ነው ፍርሃቱ ያለኝ። መጀመሪያ ያው ታውቀዋለህ፣ ይገባል። ሲገባ ለመቆጣጠር የሚያስችለው ነገር ምንድነው ብለህ እነሱ ላይ የመረባረብ ጉዳይ ነው። አሁን ግን እንደዛ አይደለም። በአንድ በኩል ገብቷል፣ ሰዎች እየተያዙ ነው። ነገር ግን የሚያዙ ሰዎች ቁጥር የጠበቅነው ያህል አልሆነም። ይሄ ሁለት ነገር ይፈጠረ ይመስለኛል። በአንድ በኩል ጥሩ ተስፋ ፈጥሯል። ይሄ ነገር ብዙ ያጠቃንም ማለት ነው የሚል ነገር ፈጥሯል። ከተስፋው ጋር ግን ተያይዞ በጣም ከፍተኛ የሆነ አደገኛ የሆነ መዘናጋት ተፈጥሯል እና በጣም ከፍተኛ የሆነ አንሰርቴኒቲ ውስጥ ነው ያለ ነው እና እኔ አሁን እያሰጋኝ ያለው ምንድነው ከባድ ሊሆን ይችላል በጤና ረገድ የሚያደርስብን ችግር። እንደዚህ በተራዘመ ቁጥር ግን ተከትሎ የሚመጣው ማህበራዊ ቀውስ፣ እሱን ተከትሎ የሚመጣው ኢኮኖሚያዊ ቀውስ፣ ሁለቱም ነገሮች ተከትሎ ደግሞ የሚመጣው አጠቃላይ ፖለቲካዊ ቀውስ የበሽታው ጣጣ ምን ያህል ሰፊ የሆነ ቅድም እንዳልኩት የሕክምና ሰዎችን የማህበራዊ ጉዳይ ሰዎችን ብቻ ሳይሆን መንግስትን አገርን የሚመለከት ጉዳይ እንደሆነ በዛ ደረጃ ካልተሰራ ሊያስከትል የሚችለው ጣጣና ጉዳት አሁን በሐሳባችን ልንገምተው የማንችል እንደሆነ ነው የሚታየኝ። ስለዚህ ከዚህ አንፃር አንዳንድ በጎ እንቅስቃሴዎች አይተናል በመንግስት በኩል። በተለይ ሰው የበሽታው ምንነት እንዲረዳ ምልክቶቹ ምን እንደሆኑ ለመከላከል ማድረግ ያለበት ጥንቃቄ ምን እንደሆነ ጥሩ ስራዎች ተሰርተዋል ብዬ አስባለሁ። በተለይ ከመንግስት በላይ ደግሞ መገናኛ ብዙሃን በጣም ጥሩ ስራ ሰርተዋል ብዬ አስባለሁ። አርቲስቶች፣ የተለያዩ ማህበረሰቦች በዚህ ጉዳይ ላይ ያደረጉት እንቅስቃሴ በእውነት በጣም የሚገርም ነው፣ ጥሩ ነው። በዛው መጠን ደግሞ ብዙ ጥንቃቄ የጎደላቸው አካሄዶች አይተናል። እንደውም አንዳንድ ጊዜ እንደጎደለን ጥንቃቄ ቢሆን በሽታው በሌሎች ሀገሮች ከታየው ሁኔታ አንጻር ስናይ የሚያስከትለው ጣጣ ምናልባት በጣም ከባድ ነበር የሚሆነው። ግን እንግዲህ ምናልባት አንዳንድ ሳይንቲፊክሊ ያልተደረሰባቸው ግን የጠቀሙ ነገሮች ኖሮ ሊሆን ይችላል። በነዛ ጉድለቶችም የከፋው ነገር አልደረሰብንም። ግን ዞሮ ዞሮ የተቋጨ ነገር አይደለም። በሽታው ገብቷል። በየቀኑ ያው ቁጥር እየጨመረ ነው። ከአፍሪካዊ አንጻር ከሙቀት ከመከላከል አንጻር ይገመቱ የነበሩ ነገሮች እንደማይሰሩ ጅቡቲ በደንብ አሳይታለች። ግብጽ በደንብ አሳይቷል። ስለዚህ ፖቴንሻሉ አለ የመጠቃቱ። ስለዚህ በፍጹም ልንዘናጋ ማንችልበት ሁኔታ ነው ያለው። በጣም አመሰግናለሁ ጃዋር። ይሄ የቀደም እንዳልኩት probably in the history of the public health ውስጥ የፖለቲከኞች ሚና በጣም ጎልቶ የወጣበት ጊዜ ነው። ብዙ ጊዜ በእኛ ታሪክ በሰው ታሪክ የፐብሊክ ሄልዝ ክራይሲስ ተከስቶ ያውቃል እና እኔ አንዳንድ ነገሮች ሳይ ነበርና አሁን በጣም ፖለቲከኞች ሙሉ ሞቢላይዝ ያደረገ ነው ይሄኛው። ሁሉም የአገር ፕሬዝዳንት በየቀኑ እየተነሳ ይናገራል ምናምንና
በጣም ከፍተኛ የፖለቲካ ኢንቮልቭመንት ያለው የግሎባል ፐብሊክ ሄልዝ ክራይሲስ ነው የተከሰተው። እዚህ ነገር ላይ እንድትናገር ፈልጋለሁ። አንተ አላርሚስት ነበርክ ሲጀመር አካባቢ በጣም ከፍተኛ የሆነ አላርሚስት ነበርክ። ከፍተኛ የሆነ አመራር ሰጥ ነበር። it was appreciable። ከዛ አንፃር ስታየው የተሰጠው ፖለቲካዊ አመራር በሽታውን ኮንቴን ከማድረግ አንፃር እዚህ ሀገር ውስጥ ማለት ነው እንዴት ነው የምትገመግመው? ከመጀመሪያው ለመነሳት የፖለቲካ አመራሩ በስፋት የተሳተፈበት አለመሳተፍ ደግሞ ዋጋ ማስከፈል የጀመረበት ምክንያቱ የበሽታው ፍጥነትና ስፋት ይመስለኛል። የፐብሊክ ሄልዝ ጉዳይ ብቻ አይደለም። በሽታው በፍጥነት መስፋፋቱ በሽታውን ለመቋቋም ደግሞ በሕክምና ብቻ ሳይሆን በማህበራዊ እርምጃ መሆኑ በተለይ ሶሻል ዲስታንስ የሚባለው የድንበሮችን መዝጋት ግዴታ መሆኑ የንግድ እንቅስቃሴን መዝጋቱ ግዴታ መሆኑ የግድ ከፐብሊክ ሄልዝ አስወጥቶ ወደ ፖለቲካው ያስገባ ነው። ለዚህ ነው ብዙ ፖለቲከኞች ብዙ የፖለቲካ አመራሮች መሳተፋቸው ግዴታ ነበር። ያለ ጠቅላይ ሚኒስትሮች ፕሬዝዳንቶች ቀጥታ ዴይ ቱ ዴይ ኢንቮልቭመንት የመከላከያ እርምጃዎቹንም ስራ ላይ ማዋል አይቻልም። የተለያዩ መልሶችን ማቀናጀት በጣም አስፈላጊ ነበር። ለዚህ ነው የተገባበት። የፖለቲካ አመራር ብቃትንም በጣም የፈተነ ነበር። ለምሳሌ አመራሮቹ በፍጥነት ይሄንን ችግር እንደ ሲሪየስ ቻሌንጅ ወስደው የሄዱበት ኒውዚላንድን ብትወስድ ካናዳን ብትወስድ ችግሩ በጣም ብዙ ሳይሄድ ሊቆም ችሏል። እንደ ዩኬ፣ ዩኤስ፣ ፍራንስ ሌሎች ቦታዎች ላይ መዘናጋት የነበረበት አመራሩ አስቀድሞ ያልተገነዘበበት ወይም ደግሞ አላርም ሆኖ ወደ እርምጃ ያልገባበት አካባቢ ላይ ደግሞ ጉዳቱ በጣም ሰፊ ነበርና የፖለቲካ አመራርንም የፈተነ ክስተት ነው። ወደ ሀገራችን ስንመጣ መጀመሪያ ላይ መዘናጋት ነበረ በፖለቲካ አመራሩ። በዛ የተነሳ ነው እኔም ሌሎችም አክቲቪስቶች ከድሮ ወደ ሂውማን ራይት ላይ ሌላ የምንሰራው በፍጥነት የገባንበት የፖለቲካ አመራሩ በተለይ በመንግስት ላይ ያለው አመራር ይሄንን አደጋ በደንብ አልተገነዘበውም። ህዝቡን ለማስገንዘብ እየሰራ አይደለም። ስለዚህ ጫና መፍጠር መቻል አለብን በሁለቱም ላይ። በህዝቡም ላይ ጫና ባለን ተሰሚነት በህዝቡ ላይም ጫና በመፍጠር ህዝቡንም አላርም በማድረግ በማስፈራራት ህዝቡ ይሄን የዚህን በሽታ ግዝፈትና ጉዳት ስፋት መረዳት አለበት። መንግስትም ደግሞ አልተርኔቲቭ ቮይስ እየሆነ ስንወጣና በዚህ ጉዳይ ላይ ስንሄድ የግድ የራሱን ቴሪቶሪ ለመከላከልም ሲል ወደፊት እንደሚመጣ እናቅ ነበር። ከዛ አንፃር የተደረገው መረባረብ በጣም ጥሩ ነው። ዶክተር ሊያ በጣም ጥሩ አመራር እየሰጠች ነው። በፐብሊክ ሄልዝ ላይ መጀመሪያ የነበረው አይነት ችግር የለም። አሁን በየጊዜው አፕዴት የመስጠት መንገድ የማስያዝ ስራ እየታየ ነው። በህዝቡም ቢሆን አሁን ችግር እየገባን ነው እንጂ መጀመሪያ አካባቢ ላይ ህዝቡም ሲሪየስ ሊወስዶ የመጠንቀቅ ስራ እየሰራ ነው። አሁን ግን እያሳሰበኝ ነው ግርማ። አሁን ቅድም ልደቱ እንዳለው በጣም ተዘጋጅተን ነበረ። ስነ ልቦናዊ ዝግጅት ያስፈልጋል። ይሄ ነገር ስነ ልቦናዊ ዝግጅት ነበረን። አሁን እቺ እየተንጠባጠበች 2-3-4 እያለ የሚሄደው ነገር መልሰን ወደ ቸለተኝነት ወደ መዘናጋት እየገባን ነው። አንዱ ይሄ ነው። ሁለተኛ ኢኮኖሚ ላይ ጉዳት እያመጣ ነው። ይሄ ለ2 ሳምንት ለ1 ወር ዘክተህ የምትሄደውና ፕላቶ ነው የምትለው እሱን የምትቆጣጠርበትና ይሄ ኤክስቴንድድ ወይ መጥቶ አልመጣ ወይ ገብቶ አልገባ እንደ አዋሻ ቀጠሮ ቆየ የሚባል ነገር ተጀምሯል። አሁን እሱ ኢኮኖሚው በጣም ሰፈር እያደረገ ነው። ሙሉ በሙሉ የኢኮኖሚ አክቲቪቲው እንዲመለስ እንዳናደርግ አናቅም። በሽታው በስፋት ይወጣ አላመጣ የሚለውን አናቅም። ዘግተን እንዳንቆይ ኢኮኖሚ እየተጎዳ ነውና የበሽታው ቶሎ እዚህ አለመስፋፋትና ቶሎ ኮንትሮል ለማድረጋችን የኢኮኖሚ ውድቀቱን የኢኮኖሚ ጉዳቱን የሚያሰፋ ይመስለኛል። እሺ በጣም አመሰግናለሁ። ከዚህ ከኮሮና ሳንወጣ አቶ ልደቱ የመዘናጋት ነገር አለ። እንትኑንም ትሬንዱንም ስታየው በቀን 1 2 3 4 እንደዚህ ሪፖርት እየተደረገ ነውና ሰው ተዘናግቷል። ግን ደግሞ አሁን ባለሙያዎቹ ሰከንድ ዌቭ የሚሉት አለ። ሰከንድ ዌቭ ምንድነው? በሽታው ነሰሰሊ በአንድ ጊዜ ብቻ አይደለም ችግር ሊፈጥር የሚችለው፣ ሁለተኛ ዙር ሊከሰት ይችላል። በታሪክ ለምሳሌ የህዳር በሽታ የሚባለው ኢትዮጵያን የመታው በሰከንድ ዌቭ ላይ ነው።
የመጀመሪያው ልክ እንዳሁኑ ኤፕሪል ፌብሩዋሪ አካባቢ ተከሰተ። በሽታውም እዚህ አካባቢ እንደገባ የሚነገረው የተጻፉ የነ ፕሮፌሰር ሪቻርድ ፓንክረስት ጽሁፍ አለው እሱ የጻፈው አለ በህዳር በሽታ ታሪክ ላይና ምንድነው ሌላውን ዓለም ማርች ጃንዋሪ ፌብሩዋሪ አካባቢ ነው ዱቄት ያደረገው በሽታው። ኦብቪየስሊ ልክ እንደ ያ በሽታም ኮሮና ነው ባይ ዘ ወይ እሱም ኮሮና ነው ዝርያው ነው የሚለያየው እንጂ አንድ ናቸው። ይሄ ኮሮና ቤታ የሚባለው ነው ሁለት ኮቪድ 2 የሚባለው ነው ይሄኛው ማለት ነው። ያኛው አንድ ናቸው 20 አይነት የኮሮና ዝርያ እንዳለ ይነገራል። እና ሁለተኛ ዙር መጥቶ ሊመታን ይችላል። ያኔ ዓለምን ማርች ጃንዋሪ ፌብሩዋሪ አካባቢ መጥቶ ኢትዮጵያን የመታው ግን ኖቬምበር ውስጥ ነው ህዳር ውስጥ ነው። እና ሁለተኛ ዌቭ ሊነሳ ይችላል የሚል ትንታኔ ያለው የታሪካዊ ሪከርድም ያሳየው ይሄንን ነው በእውነቱና ከዚህ አንፃር ያለው መዘናጋትን እንዴት ታየዋለህ አንተ እና ምንድነው መደረግ ያለበት? አሁን ያልከው ነገር ለኛ ብቻ ሳይሆን ለብዙ ሀገሮች ስጋት ሆኗል። አሁን በጣም ከፍተኛ ደረጃ ደርሶ ብዙ ሰው ሞቶባቸው ትንሽ አሁን እየተቆጣጠሩትና መውረድ እየታየበት ያለው አካባቢም ስጋት አላቸው። አሁን ሰመሩን ደህና ሆነን እንደገና የሚመጣ ዊንተር ላይ ሊያጠቃን ይችላል የሚል ስጋት አለ። ቅድም እንዳልከው የስፓኒሽ ፍሉ 2 አመት ነው የቆየው። አሁን እሺ ቴክኖሎጂው ጥሩ ነው፣ ኢንፍራስትራክቸሩ ጥሩ ነው፣ የኢንፎርሜሽን ዘመን ነው ብለን ያን 2 አመት እንኳን ወደ 1 አመት እንደው ብናሳጥረውና ይሄ ቫይረስ ይሄ ችግር በዓለም ላይ 1 አመት ቢቆይ በዓለምም በአገራችንም ላይ ሊያመጣ የሚችለው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ ማሰብ አይቻልም። ከባድ ነው። ማሰብ አይቻልም። እኔ ለማሰብ አልችልም። አሁን ይሄን አስበውም ከ6 ወር በኋላ ከአመት በኋላ ዓለም እዚህ ደረጃ ላይ ነው የምትሆነው እንዲህ አይነት ነው ቀውሱ የሚሆነው ብሎ መጠኑን በቁጥር በመናምን ማስቀመጥ ይቻላል አይመስልኝ። በጣም ከባድ ነው። ስለዚህ እኛም ሀገር ላይ እኛ ሀገር ገና እንደውም የመጀመሪያው ዌቭም ተፈጥሯል ልንል አንችልም። ግን ወደ መዘናጋቱ ውስጥ በፍጥነት እየገባ ነው። አሁን 2 ነገር ለምሳሌ መጀመሪያ የተዘናጋንባቸው ነገሮች አሉ። የመጀመሪያው ተጠቂ ሰው መግባቱ ሲረጋገጥ ከውጭ ወደ ውስጥ ያለው ግንኙነታችን ላይ በጣም ጥብቅ የሆነ ቁጥጥር ያስፈልግ ነበር። እሱ ላይ መዘናጋት ነበር። ኦልሞስት በሌላው ዓለም ግፊት ነው ፍላይት እንኳ መቀነስ የጀመር ነው በአንድ በኩል። በሌላ በኩል አዲስ አበባን ከሌላው ክልሎች ጋር የነበራትን ግንኙነት በጣም መመጠን እንችል ነበር፣ በተለይ በሰው እንቅስቃሴ ረገድ። እዛም ላይ ዘገየን። የሚያሳዝነው ደግሞ ዘግይተን ዘጋንና አሁን እንደገና ተዘናግተን ደግሞ መልሰን ከፈት ነው። ምን ተፈጥሮ ነው ምን ከፍተው? እኔ ፐብሊክ ትራንስፖርት ትልቅ ሚና ያለው ይመስለኛል። ከስራ ጋራ ከገበያ ጋራ ያለውን ችግር እንደምንም ብለህ አቃለህ የፐብሊክ ትራንስፖርት ጉዳይ በጣም መዘግየት ነበረበት፣ አሁን መቆየት ነበረበት። አሁን የቤት መኪናን በግማሽ ቀንሰህ ፐብሊክ ትራንስፖርትን መፍቀድ እኔ ብዙ ትርጉም ያለው አይመስለኝም። እንዳውም አሁን የቤት መኪናውን ያቆመው ሰው ሄዶ ፐብሊክ ትራንስፖርቱን እየተጋራ ነው። የበለጠ ተጠቂ ነው የሚሆነው ማለት ነው። የበለጠ ያጨናንቀዋል ማለት ነው። አስቸኳይ ጊዜ አዋጅ አስፈላጊ ነው፣ ሁላችንም አምነንበታል። ግን አንድ መንግስት አስቸኳይ ጊዜ አዋጅ ሲያወጣ እንደሚፈጸም እርግጠኛ መሆን አለበት። ሊፈጸም በሚችል ደረጃ ዝግጅት ማድረግ አለበት። አስቸኳይ ጊዜ አዋጁ 3 እና ከ3 ሰው በላይ ወይም 4 ሰው ነው የሚከለክለው። ድብልቅልቅ ያለ በመቶዎች የሚቆጠር ሰዎች የሚሳተፉበት ለቅሶ ሰርግ ነው እየተካሄደ ያለው ሀገሪቱ ውስጥ። ማንም ያለ ማስከበር ጥረት እያደረገ አይደለም። አስቸኳይ ጊዜ አዋጅ የምታውጀው ጉልበትም ኃይልም ተጠቅመህ ጭምር ለማስፈጸም ስትገደድ ነው። ህዝቡን ስለነገርከው የሚያከብረውማ ከሆነ አስቸኳይ ጊዜ አዋጅም አያስፈልግም። በመደበኛው አሰራር በመገናኛ ብዙሃን ይሄን አድርግ ይሄን አታድርግ እያልከው ያደርጋል። አስቸኳይ ጊዜ አዋጅ አንድ መንግስት ሲያወጣ መጀመሪያ አስቸኳይ ጊዜ አዋጁን ሊያስፈጽመው እንደሚችል ወደ እርግጠኝነት የሚያስጠጉትን ዝግጅቶች ማድረግ አለበት። ይሄ ዝግጅት ተደርጓል ወይ? አይመስለኝም። ስለዚህ አሁን መዘናጋቱ ህብረተሰቡ ወይም ዜጎች ላይ ብቻ አይደለም የምናየው፣ መንግስትም ላይ እያየን ነው። ኦኬ አሁን አንዳንድ የፖለቲካ ጥያቄዎች ምናምን ቦግ ሲሉ እናያለን፣ ውስጡን እየተሰሩ እንደሆነ እናያለን። ይሄ የሚያሳየን ምንድነው? መዘናጋቱ ዜጎች ላይ ብቻ አይደለም ያለው፣ መንግስትም ላይ አለ። ይሄ እጅግ አደገኛ ነገር ነው። በሽታው እንደዚህ እድለኞች ሆነን ብዙ ሳያጠቃ ሊቀር ይችላል። ግን ይሄ የህብረተሰብ ጤና ጉዳይ ስለሆነ የሀገር ደህንነት ጉዳይ ስለሆነ ምንም ሪስክ የምትወስድበት ጉዳይ አይደለም። የግድ ነው ማድረግ ያለብህን ነገር ዛሬ ማድረግ አለብህ። ማድረግ ያለብህ እንግዲህ ምንድነው እንደ መንግስት ያን ሳደርግ ሊመጡ የሚችሉትን አንዳንድ ችግሮች እንዴት ነው ምገድባቸው?
መቀነሳቸው በሚለው ላይ ዝግጅት ታደርጋለህ እንጂ በመጠንቀቅ ረገድ መንግስት መዘናጋት የለበትም እና እንደዛ አይነት መዘናጋት ይታያል። ይሄ እጅግ አደገኛ ነገር ነው። ምክንያቱም ብቻ ሀገር ብዙ የፖለቲካ ችግሮች የኢኮኖሚ ችግሮች የነበረባት ሀገር ነች። ኮሮና ቫይረስ እዛ ላይ ነው ተጨማሪ የመጣብን። ሲመጣ ደግሞ የፐብሊክ ሄልዝ ጉዳይ ብቻ አይደለም፣ እሱ ራሱ ማህበራዊ ቀውስ ያመጣል፣ ኢኮኖሚያዊ ቀውስ ያመጣል። አሁን ባለን ሁኔታ ደግሞ የፖለቲካ ችግራችንና ኢኮኖሚ በጣም የተሳሰሩ ናቸው። ይሄን ያህል ወጣት ልጅ ያለበት ሀገር ስራ ኢኮኖሚ ከሌለ ያ ነገር በቀጥታ ወደ ፖለቲካ ቀውስ ነው የሚቀየረው። ስለዚህ ምንድነው አሁን የምንሰራቸው ስራዎች እነዚህን ሁሉ ኤክስቴንድድ የሆነ ኮሮና ይዞብን ሊመጣ የሚችለውን የወደፊት ችግር ሁሉ አስቀድሞ ያየ መሆን አለበት፣ ያቀደ መሆን አለበት። እኔ በዛ ደረጃ እየተሰራ ነው ማለት ይከብደኛል። ግን ዋናው ነገር አሁን በስልጣን ላይ ያለው ብልጽግና ፓርቲ ስለሆነ ብቻም ሳይሆን ማንኛችንም አሁን በመንግስት ቦታ ላይ ብንሆን አገሪቱ ውስጥ እየተፈጠረ ያለው ችግር በጣም ውስብስብና ከባድ ነው። ይሄን አንደርስታንድ ማድረግና አሁን ባለው ሁኔታ ይሄ የፓርቲ ልዩነት የምናምን ትተን ይሄን ችግር በጋራ ወደ መወጣት አስተሳሰብ መሄድ ያለብን ይመስለኛል። በጣም ጥሩ። የመጨረሻ ነጥብ ፕሮፌሰር መረራ ኮሮና ለኢትዮጵያ ፖለቲካ ዲቫይን ኢንተርቬንሽን ነው ሲል ነበርና ፕሮፌሰሩ ብዙ ጊዜ እንደዚህ አይነት አዳዲስ ሀሳቦች ኢንፊውዝ የማድረግ ዲስኮርስ ውስጥ ባህሪ ያላቸው ትገዛዋለህ። ለኢትዮጵያ ፖለቲካ የመለኮታዊ ነገር መድህን ነው ኮሮና። እሱም በኋላ ልመለስበት የሀለቃዬ ስለሆነ ላስብበት ትንሽ። ግን ልደቱ አሁን የተነተነው ላይ ትንሽ መጨመር የሰከንድ ዌቭ መዘናጋትን ማምጣቱ ብቻ አይደለም፣ ከተዘናጋንና አቅማችን ከተዳከመ በኋላ የሚመጣ ይመስላል። ኤግዛክትሊ የመጀመሪያው ፕሮጀክሽን ለኢትዮጵያ የተሰራው በሚድ ኤፕሪል ጀምሮ ከፍተኛ ደረጃ ይደርሳል፣ ፒክ መድረስ ይጀምራል። ከሜይ ደግሞ የዲክላይን ያደርጋል የሚል ግምት ነው ያለው። የመንግስትም ዝግጅት ሁሉም ዝግጅት በዛ ላይ ያነጣጠረ ነው። ይሄ ዝግጅት ደግሞ በጣም ብዙ ወጪ ያስወጥቷል፣ የኢኮኖሚ ኪሳራ አምጥቷል። አሁን ቶሎ ባለመምጣቱ በአእምሮ የመዘናጋት ብቻ ሳይሆን የአቅም መመናመንም ሊመጣ ይችላል። አሁን እየተባለ ያለው ወደ ጁን ሰኔ አካባቢ ላይ የሚመጣ ከሆነ ማለትም ከዛሬ ወር በኋላ የሚመጣ ከሆነ አቅማችን እንደ ሀገር የሚዳከም የግለሰቦችም አቅም አሁን ሰው የቆጠባትን እየበላ ነው፣ የቆጠባትን እየተጠቀመ ነው። ኩባንያዎችም አሁን ሰራተኞችን በቃ ለሁለት ወር ለሶስት ወር ችግር የለም አትስሩ ግን እንከፍላችኋለን ብለዋቸዋል። ከሁለት ወር በኋላ ፒክ የሚያደርግ ከሆነ ኩባንያዎችም መክፈል ሊቀጥሉ አይችሉም። ግለሰቦችም ሴቪንግ ወይ ደግሞ የቆጠቡት እየተመናመነባቸው የሚሄደው መንግስትም እስካሁን ያዘጋጀው የምግብ ለምሳሌ የምግብ ነታከለ የሚያደርጉት የምግብ ባንኩም ይሁን በፌደራል ደረጃ የሚደረገው እንቅስቃሴ እየተመናመነ ነው የሚሄደው። ልክ እኛ መዳከም ስንጀምር ፒክ የሚያደርግ ከሆነ ፈጣሪ ያውጣል እንጂ እሱ በጣም አደገኛ ይመስለኛል። ሌላው አንዱ እያስፈራኝ ያለው ነገር ምንድነው? አሁን በሌላው ዓለም ኮንቴን እያደረጉት ነው፣ ዲክላይን እያደረገ ነው። ልክ የሌላው ዓለም ሲቆጣጠረው እኛ ጋር ሰማይ የሚነካ ከሆነ አንደኛ በራቸው እንዳለ ነው የሚዘጉብን። ትራቭል ማድረግ አትችልም። የኛ አይደለም ሰው ይቅርና የሌላ የእቃ ግብይትንም ሁሉ ሊያስቆሙ ይችላሉ። ቻይና ያደረገችውን በቀላል ማየት የለብንም። ራሷ ኮንቴን አድርጋ ከዛ በኋላ በሯን ዘጋች ለውጭው ዓለም። ሌላው ዓለም ደግሞ እኛ በተለይ ኢኮኖሚካሊ ከሌላው ዓለም ጋር በጣም የተሳሰረ እንትን ዲፔንደንት ስለሆንን በጣም ትንሽ የሆነችውን ኤክስፖርታችንን በጣም ሊጎዳብን ይችላል። ይሄ ሁሉ ነው መታሰብ ያለበት። ሌት የሚመጣ ከሆነ አሁን እንደሚባለው ጁን ላይ ወይ ደግሞ ኦክቶበር ላይ የሚመጣ ከሆነ በጣም በተዳከምንበት ጊዜ ስለሚመጣ አቅማችንን የበለጠ ሊጎና እንደሚችል ነው የምጠረጥረው። ዲቫይን ኢንተርቬንሽን የሚለውን ሎክ በሁለቱም ሊሆን ይችላል። በፖለቲካው ዲቫይን ኢንተርቬንሽን ሊሆን የሚችለው ባለፉት ፕሮፌሰሩን አዋርቸዋለሁ ባለፉት 2 አመታት መስራት የነበረብን ያልሰራ ናቸው ወደ ጎን የተሆናቸው የሽግግር ስራዎችን መልሰን ለመስራት ምርጫው ስለሚራዘም እድል ይሰጠናል ከሆነ ዲቫይን ኢንተርቬንሽን ሊሆን ይችላል። አንዱ እሱ ነው። ሁለተኛው ደግሞ ምርጫውን የፈሩት ቡድኖች ምርጫውን እንዲያራዝሙ እድል ሰጥቷቸዋል የሚለው እሱም ዲቫይን ኢንተርቬንሽን ሊሆን ይችላል። ኤዘር ወይ የዲቫይን ኢንተርቬንሽን ትርጓሜው የት ቆመ
እንደምታየው ነው የሚወሰነው። እሱን ለፕሮፌሰሩ መተው ነው። እሺ በጣም አመሰግናለሁ። አይ ቲንክ ውይይታችን ወደ ፖለቲካችን እንግባን። አሁን የኮሮና ይበቃል። እንግዲህ በዚህ የኮሮና ወረርሽኝ ምክንያት ምርጫው ተራዝመዋል። ፖለቲካውን ፕሮባብሊ ሌላ መልክ ሁሉ ሊይዝ የሚችል አይነት ሊሆን ይችላል። ተተነትኑታላችሁ እና መንግስት ምርጫውን በማራዘሙ ምክንያት ሊፈጠር የሚችል የህገ መንግስታዊ ቀውስ ሊኖር ይችላል። ሉሚንግ ኮንስቲቱሽናል ክራይሲስ እና ለዛ ያቀረባቸው መፍትሄዎች አሉ። እነሱን ያቸው እስቲ አቶ ልደቱ መንግስት ያቀረባቸው አራቱ መፍትሄዎች እንዴት ነው የምታያቸው? ያስኬዳሉ? በመጀመሪያ ያልከው ላይ አሁን ስለ ኮሮና ስንወያይ ነበር። እሱን ዘግተን ወደ ፖለቲካ አሁን እንደዛ ማድረግ አይቻልም። ቅድም ለምሳሌ ኮሮና ያለ ፖለቲካ አመራር ማየት አይቻልም እንዳልነው አሁን ወደፊት የሚኖረውን የኢትዮጵያ የፖለቲካ ሁኔታም ከኮሮናው ነጥለን ልናየው አንችልም። ኮሮና መጥቶ የበለጠ ውስብስብና ከባድ አድርጎታል። ተያያዥ ናቸው ማለት ነው። ስለዚህ በሚቀጥለው ውይይታችንም አብሮ ሊነሳ ይችላል። ወደ አነሳው ልምጣና አራት ነገሮች ተነስተዋል። እኛ እንግዲህ አቋማችን ይታወቃል። ከመጀመሪያው ጀምሮ ላለፉት 2 ዓመታት ኢትዮጵያ የነበረችበት ሁኔታ የተለየ ሁኔታ ነው። የተለየ ሁኔታ ስለሆነ የተለየ መፍትሄ ያስፈልገዋል ነው ስንል የነበረው። ኤክስትራ ኮንስቲቱሽናል የሆነ መፍትሄ ያስፈልገዋል። ይሄ በመደበኛ ምርጫ አንድ መንግስት ተመርጦ 5 ዓመት ቆይቶ ስልጣኑን እንዲለቅ የሚጠበቅበት ጉዳይ አይደለም። ያለን ህዝብ 27 ዓመት ታግሎ ታስሮ ተገሎ ዋጋ ከፍሎ ያመጣው የለውጥ ሂደት ነው። ይሄ የለውጥ ሂደት ከመደበኛ የህግ አሰራር ወጣ ባለ መንገድ መታየት አለበት የሚል አቋም ነው የነበረው። ያቋማችን እንደተጠበቀ ነው። አሁን ይሄን አቋም ስናራምድ በተለይ በብልጽግና ፓርቲ አካባቢ ይቀርብ የነበረው ተቃውሞ ምንድነው? እሱን የምትሉትን ነገር ማድረግ አንችልም፣ ምክንያቱም ህገ መንግስቱ አይፈቅድልንም የሚል ነበር። ህገ መንግስቱ በፍጹም ከ5 ዓመት በኋላ ምርጫ ማካሄድን አይፈቅድም። በዚህች 5 ዓመት ውስጥ ምርጫ ካላካሄድን ከዛ በኋላ የሚኖረው መንግስት ምንም አይነት ህዝባዊ ቅቡልነት አይኖረው የሚል ነበር። የኛ ክርክር በሱ መልኩ አትዩት፣ ከህግ አግባብ ውጪ በፖለቲካ መንገድ ነው ይሄን መፍታት ያለብን የሚል ነበር። አሁን ያን መሰናክል አነሳው ኮሮና መጣና ኦኬ አሁን እኛ ስንለው በነበረው የፖለቲካ መፍትሄ ብቻ ሳይሆን በህግ አግባብም ጉዳዩን ማስተናገድ የማይቻልበት ሁኔታ ተፈጠረ በኮሮና ምክንያት። ኦኬ ምርጫው በዚህ ዓመት ሊካሄድ እንደማይችል ተረጋገጠ። ስለዚህ ከዚህ በኋላ ምርጫውን ለማራዘም አልችልም፣ ህግ ይከለክለኛል ብለ መከራከር አትችልም። ኦሬዲ የኮሮና ኢንተርቬንሽን እዚህ ላይ ነው አስቀረው። ስለዚህ እኛ አሁንም ያክርክራችን እንደተጠበቀ ነው። አሁን ያለንበትን ወቅት እንዲሁ እንደ አንድ የተለመደና መደበኛ ሁኔታ በህግ አግባብ ብቻ ማየት የለብንም። ኦኬ ወደ ፖለቲካ መፍትሄ መምጣት አለብን። ኢትዮጵያ ውስጥ ያለው ችግር በህግ ብቻ የሚፈታ አይደለም፣ በውይይትና በድርድር ሊፈታ የሚገባው ነው። ያሉት መሰረታዊ ቅራኔዎች በጣም ውስብስብ ናቸው፣ ፈርጀ ብዙ ናቸው። እነዚህን በአንቀጽ ደረጃ ተከፋፍለው በተቀመጡ የህግ ድንጋጌዎች ብቻ አድሬስ ልናደርጋቸው አንችልም። ያ ቢሆን ኖሮ ይሄ ችግር አይፈታም ነበር። በቃ 5 ዓመት ጠብቀን በምርጫ አንድ መንግስት ይመጣል፣ ችግራችንን ፈተን እንቀጥል ነበር። እንደዛ መሆን የማይችልበት ሁኔታ ስላለ ነው አመጽ ተነስቶ የነበረው መንግስት በህዝብ ተሸንፎ ሽንፈቱን ተቀብሎ ይቅርታ ጠይቆ አዲስ የለውጥ ሂደት ውስጥ ገብቻለሁ፣ ከዚህ በኋላ ከልቤ ከስር ከመሰረቱ እለወጣለሁ፣ ኢትዮጵያን ወደ መዋቅራዊ ዲሞክራሲ አሸጋግራለሁ ብሎ ቃል ገብቶ የኢትዮጵያም ህዝብ ይሄን ቃል አምኖ ነው ይሄ ሂደት የቀጠለው። ይሄን ሂደት ድሮ በነበረው መደበኛ የህግ አሰራር ፈተዋለሁ ልትል አትችልም። ኦኬ አትችልም። ስለዚህ ከህግ ውጭ የሆነ መፍትሄ ማየት አለብን ነው። አሁን ሄዶ በራሱ ኮሮና ቫይረስ መጣና የህግ ጥያቄውን ፈታው። በቃ በህግ አግባብ አሁን መሰናክል አለ ብለህ እንዲህ አይነቱን ጥያቄ ማስቀረት የማትችልበት ሁኔታ ፈጠረ። ኦኬ አሁን 4 የተባሉት መፍትሄዎች አሉ። እዛች ላይ አራቱን ትሄድበታል። ልጨምርልህ እስቲ አንድ ነጥብ ማለት መንግስት እያሰበ ያለው በህገ መንግስታዊ መዋቅር ውስጥ ነው። አሁንም ምርጫውን ስናራዝም በዊዝን ኮንስቲቱሽናል ፍሬምወርክ ነው። አሁን አንተ የምትለው አቶ ልደቱ ከዛ እንውጣ ነው አይደል? ከዛ ከወጣችሁ
ምን ይዛችሁ ነው ምንድነው የሚያያይዛችሁ ትደራደራላችሁ? የመጀመሪያው ሐሳባችን ከዛ እንውጣና ወደ ድርድር እንግባ ነበር። ኦኬ ህግ አይኖር አይደለም፣ ህጉ መኖር አለበት። ህጉ የሚፈታቸው ችግሮች እየተፈቱ ይቀጥላሉ። ህጉ ግን የማይፈታቸው ነገሮች አሉ። አሁን በብዙ የፖለቲካ ፓርቲዎች መካከል ያለው የፖለቲካ ቅራኔ በህግ አግባብ ብቻ ወይም በምርጫ የሚፈታ አይደለም። ቁጭ ብሎ መነጋገር መደራደር የሚያስፈልገው ነው፣ የግድ ነው። ለዛ ነው ቀውስ የተፈጠረው ሀገራችን ውስጥ አይደለም። ስለዚህ ስንል የነበረው ምንድነው ህጉ እንዳለ ሆኖ ከህግ ውጭም መፍትሄ የሚያስፈልጋቸው ነገሮች ሁለቱን መጣቅሰን መሄድ አለብን የሚል ነው። ህግማ የግድ መኖር አለበት። መንግስት እምቢ አለ፣ በህጉ አግባብ ብቻ ነው የሚሄደው አለ። ኦኬ አሁን ኮሮና ቫይረስ ከመጣ በኋላ ምርጫው በዚህ 5 ዓመት ውስጥ መካሄድ የማይችልበት ሁኔታ ተፈጠረ። ህጉ ግን ምንድነው የሚለው? ምርጫው መካሄድ የሚችለው በዚህ 5 ዓመት ጊዜ ውስጥ ብቻ ነው። የመንግስት ስልጣን ከማለቁ 1 ወር በፊት ነው መካሄድ ያለበት ነው የሚለው። ይሄ ቻፕተር ተዘጋ። ከተዘጋ በኋላ አሁን መልሰህ ትናንትና መፍትሄው በህገ መንግስት ብቻ ነው ይል የነበረው ነገር ህገ መንግስቱ ውስጥ መፈለግ አትችልም። አሁን የለም ህገ መንግስቱ ውስጥ። ህገ መንግስቱን ያረቀቁ ሰዎች ሆን ብለው ወይም ሳያስቡት እንደዚህ አይነት ሁኔታ ሲፈጠር ችግሩ እንዴት መፈታት አለበት በሚለው ጉዳይ ላይ ያስቀመጡት አንቀጽ ያለ በስልጣን ላይ ያለው መንግስት እድሜው 5 ዓመት ብቻ እንደሆነ አስምረው ዘግተው ነው ያስቀመጡት። ስለዚህ ለዚህ መፍትሄ አሁን ህገ መንግስቱ ላይ ፈልገህ ልታገኝ አትችልም። የሌለበት ቦታ ነው አሁን መንግስት እየፈለገ ያለው። ስለዚህ ቅድም ያልካቸው 4 መፍትሄዎች በነገር ላይ 4 አይደሉም 3 ናቸው። አራተኛው በእነሱ ጉዳይ ላይ ያው ህገ መንግስታዊ ትርጉም አስፈላጊ ከሆነ እንዲሰጥ የመጠየቅ ጉዳይ ነው። ለኔ 3 ናቸው። የመጀመሪያው ያው የጠቅላይ ሚኒስትሩ ፓርላማውን በትኖ በ6 ወር ጊዜ ውስጥ ምርጫ የማካሄድ ጉዳይ ነው የሚለው አንቀጽ 60 ተራ ቁጥር 1 በግልጽ አስቀምጦታል። ይሄን ማድረግ ይቻላል። ማድረግ የሚቻለው ግን ምርጫው መካሄድ የሚችለው የመንግስት የሥራ ዘመን ሳያልቅ ነው፣ በ5 ዓመቱ ጊዜ ውስጥ ነው። ቃል በቃል ይሄን ነው የሚለው። ጠቅላይ ሚኒስትሩ የሥራ ዘመናቸው ሳያልቅ ምርጫ ለማካሄድ ነው። ስለዚህ ከመስከረም 30 በኋላ የሚካሄድ ምርጫ በህገ መንግስቱ አይፈቀድም። የለም ይሄን የሚፈቅድ። ሁለተኛ የአስቸኳይ ጊዜ አዋጅ ነው። የአስቸኳይ ጊዜ አዋጅ በህግ አግባብ አንድ ልታደርገው የማትችለው ችግር ሲፈጠር ማወጅ የተለመደ ነው። ይሄው በኮሮና ቫይረስ ምክንያት ታውጇል። አሁን ችግር የለውም። የአስቸኳይ ጊዜ አዋጅ የምታውጀው ግን ምርጫ ለማራዘም ወይም የመንግስትን ስልጣን ለማራዘም አይደለም። ተዘርዝረው ተቀምጠዋል እዛ ውስጥ። ስለዚህ መንግስት በስልጣን ዘመኑ አሳማኝ ነገር ካገኘ ህገ መንግስታዊ የሆኑ ጉዳዮች ካገኘ አስቸኳይ ጊዜ አዋጅ ሊያውጅ ይችላል። ችግር የለውም። ያ አስቸኳይ ጊዜ አዋጅም የሚታወጀው በ5 ዓመቱ የስልጣን ዘመኑ ነው። አገር ለማስተዳደር በምርጫ አግኝቼዋለሁ በሚለው ማንዴት ጊዜ ውስጥ ነው የሚወሰነው። ስለዚህ ይሄም አይሰራም። ስለዚህ የአስቸኳይ ጊዜ አዋጅ ይታወጃል። መታወጅ ይችላል አይችልም አይደለም ጥያቄው። የአስቸኳይ ጊዜ አውጀህ የስልጣን ዘመን ማራዘም ግን አይቻልም ነው። ህገ መንግስቱ አይፈቅድም። ሶስተኛው ህገ መንግስት ማሻሻል የሚለው ጉዳይ ነው። ከ3ቱ ነጥቦች የሚቻለው ይሄ ነው። ይቻላል ህገ መንግስት ማሻሻል 2/3 እስካለህ ድረስ አሻሽለህ ህገ መንግስቱን የስልጣን ዘመንህን ማራዘም ትችላለህ። ይሄ ግን ህጋዊ አሰራርን የሚያሳይ አይደለም። ህገ ወጥነትን፣ አምባገነንነትን የሚያሳይ ነው። በዚህ መንገድ ብዙ የአፍሪካ ሀገሮች እንደዚህ አይነት ድርጊት ፈጽመዋል። ህገ መንግስቱን በስራ ላይ ያለውን ህገ መንግስት አሻሽለው ስልጣናቸውን አራዝመዋል። ግን በዓለም ፊት መሳቂያ መሳለቂያ ነው የሆኑት። ከዛ በኋላ በራሳቸውም ህዝብ በዓለም አቀፉ ህብረተሰብም ህጋዊ እውቅና አይኖራቸው፣ ሌጂቲመሲ አይኖራቸው። ይሄ ፖለቲካሊ ለእኔ ሱሳይዳል የሆነ እርምጃ ነው። ይህን ከመረጡ ያስኬዳል። ከህግ አንጻር ስህተት ነው ሊባል አይችልም። ይሄ ያስኬዳል። አራተኛው ቅድም እንዳልኩ አማራጭ አይደለም፣ ግን አወዛጋቢ የሆነ ነገር ሲኖር ነው፣ ዲስፒዩት ሲፈጠር ነው ወደ ፌዴሬሽን ምክር ቤት ለትርጉም አንድን ጉዳይ ይዘህ የምትሄደው። አሁን በጠቀስኩልህ ጉዳዮች በ3ቱ ጉዳዮች ላይ ህገ መንግስቱን ያስቀመጠውን ነገር ለመረዳት በምንም ተአምር የህግ አዋቂ መሆን አያስፈልግም። ማንበብና መጻፍ ማወቅ ብቻ በቂ ነው። የትርጉም ችግር የለም በቃ። ስለዚህ 4ቱም አሁን የተባሉት ነገሮች የሚያስኬዱ አይደሉም። ህገ መንግስቱ በደንብ አድርጎ ይሄን ነገር ዘግቶታል። እኔ እንዳውም አንዳንድ ጊዜ አሁን ሳያውቁ ነው ይሄን ያደረጉት ምናምን ብለን እናስባለን። እኔ አንድ ህገ መንግስት እኮ እንደዚህ ነው መሆን ያለበት። አቢዩዝ እንዳይደረግ በስልጣን ላይ ባለው ኃይል እንደፈለገ ስልጣኑን ማራዘም እንዳይችል በር መዝጋት ተገቢ ነበረ። እኔ ይሄን የህገ መንግስቱ አንድ ጠንካራ ጎን አድርጌ ነው ማለት። ኦራይት እንመለስበታለን። ቆይ አይ ቲንክ ጃዋር ከፖለቲካ አንጻር እንድታየው ፈልገው አንድ ወሳኝ ነጥብ ምንድነው ልደቱም ያነሳው
ህገ መንግስቱን የጻፉ ሰዎች ምርጫ በ5 አመት ውስጥ መደረግ የማይችል ከሆነ ምንም ሌላ አማራጭ አላስቀመጡም ማለት ፓወር ቫኪዩም እንዲፈጠር አስበው ሰርተው ነበር ማለት ነው የሚል መከራከሪያ ይነሳል። ስለዚህ እነዚህ ሰዎች because of any reason በ5 አመት ምርጫ መካሄድ ካልቻለ ምንም ሌላ አማራጭ የለም ብለው አላስቀመጡም ማለት the envisioned power vacuum የሚል ክርክር አለ የፖለቲካ ሰዎች የሚከራከሩት። ለምን ነው ፓወር ቫኪዩም ኢንቪዥን የሚያደርጉት ኮሮናን አላዩም ካልተባለ በስተቀር? ምክንያቱም በቅርቡ አንድ ያየው በሲንጋፖር ፓርላማ በጣም ጠንካራ ክርክር ነበር። ሲንጋፖርም እንደኛ ምርጫ አላት አይ ቲንክ ወደ ታሳሲውን እንደዛ አካባቢ ምርጫውን በዚሁ መልኩ ልክ እንደኛው ፓርላሜንታሪያን ናቸው በፕራይም ሚኒስተር የሚታደሩት ምርጫው ማካሄድ አንችልም በሽታ ስላል የተነሳው ክርክር ምንድነው? ህገ መንግስቱን አይደለም ዛሬ በጦርነት ውስጥ አካባቢው በነበረበት ወቅት ምርጫ መካሄድ አለበት፣ ምርጫ መተላለፍ አለበት ተብሎ ጭራሽ አይታሰብም። ምክንያቱም እነ ክፍሌ ወዳጆም ሆኑ ሌሎቹ ህገ መንግስቱን ፍሬም ያደረጉት ሰዎች ተራ ሰዎች አይደሉም። ይሄን አላሰቡም ማለት አንችልም። ኢንፋክት በዛ ወቅት ይሄ ህገ መንግስት በሚጻፍበት ወቅት የአፍሪካና የላቲን አሜሪካ የኤዥያ አምባገነኖች የስልጣን ዘመናቸው ሲያበቃ ወይም ደግሞ ብዙ በተለይ ፕሬዚደንሻል ሲስተም ውስጥ እንደምታውቀው ሁለት ተርም ብቻ ነው የሚለው እሱን ለማራዘም ህገ መንግስት ያሻሽላሉ፣ የተለያየ ነገር ያደርጋሉ። የመንግስት የእድሜ ዘመን እንዲራዘም የሚፈቅድ ምንም ቀዳዳ መስጠት አልፈለጉ። ብዙ ህገ መንግስቶችን አይቻቸዋለሁ። አምባገነናዊ ስርዓት ስልጣን የያዙ ሰዎች በተለይ ቲራኒ ኦፍ ማጆሪቲ የሚፈጥሩ በሚኖራቸው ወቅት ለሚፈጥሩት ችግር ቤስት መፍትሄ ምንም ቀዳዳ አለመስጠት ነው ብለው አስበው አስቀምጠውት እንጂ አሁን እኮ ኮሮና ሲሪየስ የምንወስደው አደጋ ስለሆነ ብቻ አይደለም። ሰው ምርጫ ሲያደርግ ተሰብስቦ ወያየት አለበት፣ ፖሊንግ ስቴሽን ሲሄድ ይነካካል። ለዛ ነው እንጂ ጦርነት ቢሆን ናቹራል ዲዛስተር ቢሆን እኮ ማንም አይቀበልም የምርጫ መተላለፍ። በኢትዮጵያና ኤርትራ ጦርነት ተካሂዷል። ምርጫ በኢትዮጵያና ኤርትራ ጦርነት ይካሄዳል። የውስጥ ሲቪል ዋር ቢኖር ይካሄዳል። ሲሪያ እኮ ምርጫ እያደረገች ነው። በነገራችን ላይ ሲሪያ ምርጫ እያደረገች ነው። ስለዚህ ምርጫ ማስተላለፍ ያለውን አደጋ ስለሚያውቁ አስቀርተውት ነው። ልደቱ ቅድም ያነሳው ላይ የመንግስት ሰዎች በነገራችን ላይ አሁን ብቻ አይደለም ህጉን ያስጠኑት። መጀመሪያ አካባቢ ምርጫው ይራዘም አይራዘም የሚል ክርክር ነበረ። እነ ልደቱም አንስተው ሌሎች ድርጅቶችም አንስተው ጥናት አስፈጽመው አሰርተው ህገ መንግስቱ ምርጫን በማራዘም እንደ መፍትሄ ፈጽሞ እንደማይስቀመጥና እንደማይቻል በግልጽ አስቀምጠውታል። ትዝ ይለኛል ሌንጮ በኦሮሞ አመራር ካውንስል ላይ ስለ ምርጫ አሳይመንት ተሰጥቶን መጀመሪያ ያደረገው ስለ ምርጫው ከማውራታችን በፊት ምርጫው ይደረግ አይደረግ የሚለውን እንወያይ ሲል ጠቅላይ ሚኒስትሩ ደጋግመው ያሉት ነገር አለ። ህገ መንግስቱ እዚህ ላይ ግልጽ ነው። ምርጫው በአንድ ቀን ሊራዘም አይችልም። ይሄን ለማድረግ የሚያስችል ምንም የህግ ማዕቀፍ የለም። እኔ ደግሞ ከህገ መንግስት ውጪ አንድም ነገር ማድረግ አልችልም ብለዋል። በህገ መንግስቱ ውስጥ ምርጫን ለማራዘም የሚፈቅድ ህጋዊ አሰራር ፈጽሞ የለም። ቀደም ልደቱ ስለብራራው አልደግመውም። እሺ ይሄ ከሆነ አሁን እኮ የተስማማንበት ነገር አለ። ምርጫው አይራዘም የሚል ፖለቲካል ፓርቲ አላየሁም እኔ። ምርጫው መራዘሙ ላይ ሁሉም ኮሮናን ሲሪየስሊ ስለወሰደው በዚህ ወረርሽኝ ጊዜ ምርጫ ይካሄድ የሚል ድርጅት የለም። ምርጫው ይተላለፍ። ሲተላለፍ ግን ህገ መንግስቱ የማስተላለፊያ ዘዴ ስላልቀየሰ ስላላስቀመጠልን መፍትሄው ፖለቲካዊ ነው ማለት ነው። ምንድነው ፖለቲካዊ ነው ስንል ህገ መንግስት ምንድነው የሚለው ተመልሰን ማየት ይጠይቃል። ህገ መንግስት ማለት በአንድ ሀገር ውስጥ ያሉ ዜጎች ቡድኖች ተወያይተው ተደራድረው የሚያስቀምጡት የስምምነት ቃል ኪዳን ነው አይደለም እንዴ? ቃል ኪዳን ነው። የልጅትመሲ ችግር ይኑረው ሌላ ነገር ይኑረው እንጂ 1995 እንደ አውሮፓውያን አቆጣጠር የወጣው ህገ መንግስት በዛ ጊዜ የነበሩ የፖለቲካና ማህበራዊ ኃይሎች ተከራክረው ተደራድረው ለሀገራችን አንደኛ በጎንዮሽ ዜጎች እንዲተዳደሩበት የጎንዮሽ ዜጎችን ግንኙነት እንዲሁም ደግሞ ከላይ ወርታይ በመንግስትና በዜጎች በክልሎች መካከል ያለውን ግንኙነት
ሊዳኝ የሚገባ 105 አንቀጾች ያሉት የስምምነት ሰነድ አስቀምጠዋል። ይሄን ሰነድ ሲያስቀምጡ ምርጫ የማስተላለፍ የመንግስትን እድሜ የማራዘም ጉዳይ አላካተቱበትም። ይህ ማለት አዲስ የፖለቲካ ስምምነት በዛች ነጥብ ላይ ቬሪ ኢምፖርታንት በዛች ነጥብ ላይ በአጠቃላይ ህገ መንግስቱ ላይ አይደለም እያልን ያለው በዛች ነጥብ ላይ አዲስ ፖለቲካዊ ስምምነት ህገ መንግስቱ የሚተረጎመው የተጻፈና በዛ ሰነድ ውስጥ የተካተተ ነው የምትተረጎመው። ሌላው ክርክር የሚነሳው በዛ ላይ እዛው እስከሌለ ድረስ ያንን ሳትነካው አስቀምጠኸው በዚች ጉዳይ ላይ የፖለቲካ ስምምነት ያስፈልጋል። ይሄን ምርጫ እንዴት እናራዝመው? ምርጫው በሚራዘምበት ወቅት ለሚፈጠረው የመንግስት ክፍተት ፓወር ቫኪዩም በምን መልኩ እንሙላ? ምርጫው መቼ ይካሄድ? በምን አይነት ሁኔታ ይካሄድ? አሁን እኮ ችኮላው ራሱ እየገባኝ አይደለም። የኮሮና ኢፌክቱ መቼ እንደሚያበቃለት በግልጽ በእርግጠኝነት የሚያክሰው በዚህ ዓለም ላይ አለ የለም እንኳን በሀገራችን ላይ። ስለዚህ ግልጽ ያልሆነና ኦፕን ኢንድድ የሆነ ሲቹዌሽን ስለሆነ የሚያዋጣው የፖለቲካ ፓርቲዎቹ የፖለቲካ ድርጅቶቹ ተቀራርበው ለአጭር ጊዜ እስከሚመጣው ምርጫ ድረስ የሚሆን የፖለቲካ ስምምነት የፖለቲካ ቃል ኪዳን በዛች ነጥብ ላይ ማበጀቱ ነው የሚሻለው። ይሄ ብቻ ነው እንጂ ሌላኝ የሚያስኬድ አይደለም። ይቅርታ ግርማ፣ ግን ምናልባት አሁን ጀዋር ያልከውን የበለጠ የሚያጠናክር ህገ መንግስቱ ላይ ያለው ጉዳይ ማለት ነው። አሁን አስበውታል አላሰቡትም የሚለውን ነገር ነው በደንብ እንዳሰቡበት የሚያሳየው አንቀጽ 9 ነው። የህገ መንግስቱ አንቀጽ 9 ንዑስ ቁጥር 3 ብታየው ምንድነው የሚለው? የመንግስትን ስልጣን በዚህ ህገ መንግስት ከተደነገጉት አግባቦች ውጪ ማራዘም አይቻልም። አለቀ። ዘግቶታል። በደንብ ዘግቶ ነው ያስቀመጠው። ስለዚህ አሁን ቅድም ያልከው ግርማ የህገ መንግስት ቀውስ ሊፈጠር ነው ወይም ህገ መንግስታዊ ክራይሲስ ሊፈጠር ነው ተፈጥሯል። ኦልሬዲ አሁን እኛ እያልን ያለ ነው ምንድነው? ወረቀት ላይ ተፈጥሯል። ክሊር ነው። አሁን በቃ ምርጫው በዚህ ዓመት እንደማይካሄድ ሲረጋገጥ ኮንስቲቱሽናል ክራይሲስ እዚህ ሀገር ተፈጥሯል። አሁን የኛ ኮንሰርን ይሄ በወረቀት ላይ በህገ መንግስት ሰነድ ላይ የተፈጠረ ክራይሲስ መሬት ላይ የፖለቲካ ክራይሲስ ከመሆኑ በፊት መፍትሄ እናበጅለት ነው። ለዚህ ህገ መንግስቱ መልስ አይሰጥም። የፖለቲካ ድርድር ነው፣ ውይይት ነው መልስ የሚሰጥ። ቅድም አይ ቲንክ እንግዲህ አሁንም አይ ቲንክ እቺ ነጥብ ምንድነው ብዙ ሰው የምትቆረቆር ስለሆነች ነው የምመለስባት። ህገ መንግስቱ በ5 ዓመት የግድ ምርጫ መደረግ አለበት የሚል ነገር ማስቀመጡ እውነት ነው፣ ግን ላይደረግ እንደሚችል at some point ግልጽ ነውና በዚህ ምክንያት ህገ መንግስቱን የጻፉ ሰዎች ፓወር ቫኪዩም ለመፍጠር ኦብቪየስሊ እንትን ሊኖራቸው አይችልም። ይሄ ኢንቴንሽን ሊኖራቸው አይችልም አይደል? መንግስት እዚህ ሀገር እንዲኖር ይፈልጋሉና በሆነ መንገድ አድበስብሰውም ቢሆን ሰምዌር የህገ መንግስቱ አንቀጾች ውስጥ ገልጸው ይሆናል እንጂ ኢንቴንሽናሊ ፓወር ለቫኪዩም ለመፍጠር ስለማይፈልጉ ዝም ብሎ ዘግተውት ሊያልፉ አይችሉም የሚል መከራከሪያ የስኮለርሊ እንትን ያየው ተጽፎና ትንሽ ሴንስ ያለው ነገር ይመስላል። እኔ ኮሜንት ብታደርጉ ምን መሰለህ እንደሱ አይነት ነገር አስበዋል። ለምሳሌ አንድ መንግስት በአንድ ምርጫ ለ5 ዓመት ይመረጣል። ያ መንግስት ለምሳሌ በኮሊሽን የተፈጠረ ከሆነ እና ሁለተኛው ዓመት ላይ ሶስተኛው ዓመት ላይ ኮሊሽኑ ቢፈርስ ያ ክፍተት ይፈጠራል። ይሄን ክፍተት እንዴት ነው አድሬስ ማድረግ ያለብን ብለው መፍትሄ አስቀምጠዋል። ለዛ ያስቀመጡት መፍትሄ ጠቅላይ ሚኒስትሩ ፓርላማውን ዲዞልቭ አድርጎ በ6 ወር ጊዜ ውስጥ ምርጫ እንዲካሄድ ነው። ኦኬ። ስለዚህ በአንድ የመንግስት ተርም ውስጥ ሊፈጠር የሚችልን የስልጣን ክፍተት በደንብ አድሬስ አድርገውታል። ኮንሺየስ እንደሆኑ የሚያሳየው ይሄ ነው። አድርገውታል። ከ5 ዓመት በኋላ እድሜን የማራዘም ጉዳይ ግን እንዲዘጋ ነው የተደረገው። ኦኬ፣ እንዲዘጋ ነው የተደረገው። ስለዚህ ምንድነው ህገ መንግስት እኮ ሲወጣ ሁሉንም ነገር እኮ መፍትሄ ይሆናል ተብሎም አይደለም የሚወጣው። ኦኬ፣ አስቸጋሪ የሆኑ ሁኔታዎች ሲፈጠሩ እና ህገ መንግስቱ የማይፈታቸው ነገር ሲኖሩ ቅድም ጀዋር እንዳለው ልክ ህገ መንግስቱ በፖለቲካ ፓርቲዎች ድርድርና ስምምነት እንደሚወጣው ሁሉ አዲስ ስምምነት ውስጥ መግባት ትገደዳለህ ማለት ነው። አሁን እኛ ላይ የመጣው ጉዳይ የምርጫ ጉዳይ አይደለም፣ በቃ ግዴታ ሆኖ መጥቶብናል። ይሄን ግዴታም ደግሞ የሰጠን ህገ መንግስቱ።
በቃ ግዴታ አድርጎ ሰጥቶናል። አሁን የኢትዮጵያ ፖለቲካ ፓርቲዎች የምንፈተነው በዚህ ነው። ሜክ ኦር ብሬክ ነው ይሄ። በቃ ይሄን ማድረግ ከቻል የግድ ነው ኢትዮጵያ መቀጠል አለባት። የኢትዮጵያ መንግስት መኖር አለበት፣ አስተዳደር መኖር አለበት። የኢትዮጵያ የፖለቲካ ኃይሎች ይሄን ችግር መፍታት ግዴታቸው ነው። አሁን ምርጫቸው አይደለም፣ ግዴታ። ይሄን ነው ማወቅ ያለብን። አሁን ግዴታችን ነው። ግዴታ ያደረገው ደግሞ ህገ መንግስቱ ራሱ ነው። ኦልራይት እሱ ለታወቅ ማድረግ አስፈላጊ ነው። ኮንፊውዥን እንዳይፈጠር እኔ ህገ መንግስቱንም ሚኒቶቹን አመብያለሁ፣ የሌሎች ሀገሮችንም አይቼዋለሁ። ይሄን ህገ መንግስት ያረቀቁት ምሁራኑ ፖለቲከኞቹ እንኳን ባይሆኑ ምሁራኑ ይሄን ጉዳይ አላሰቡትም ማለት አይቻልም። ፈጽሞ እድል መስጠት አልፈለጉም። ኦኬ ሪሜምበር ከረጅም አምባገነናዊ ስርዓት 17 ዓመት እርስ በርስ ጦርነት በኋላ የተጻፈ ህገ መንግስት ነው። ለዛ መጨራረስ ደግሞ ያመጣ የጋበዘን ያጋለጠ አንዱ አምባገነናዊ አገዛዝ ነው። አምባገነናዊ አገዛዝ ፈጽሞ እንዲፈጠር አልፈለጉም። ብዙ ህገ መንግስቶች ስታያቸው ለዚህ እድል የሚሰጡ በጣም ጥቂት ናቸው። እነሱም ራሱ በአምባገነናዊ ስርዓት የበላይነት የተጻፉ ናቸው። ስለዚህ የምርጫን አራዝሞ የመንግስት አገዛዝን ማራዘምን እንደ ከፍተኛ አደገኛ ጉዳይ ስለሆነ እንዲጠቀስም አልፈለጉም። ኮንቴይን እንዲደረግም አልፈለጉም። በሰነድ ውስጥ እንዲካተትም አልፈለጉም። ምክንያቱም እድሉን ቀዳዳው ሉፖል አለምላቸው ቀዳዳው ኤክስፕሎይት ሊደረግ የሚችል ቀዳዳ በአምባገነናዊ መሆን የሚፈልጉ ግለሰቦችና ፓርቲዎች ሊጠቀሙበት የሚችሉትን ምንም ጠባብ ቀዳዳ እንዳይኖር ድፍንፍን አድርገው ነው ያለፉት። ይህ እስከሆነ ድረስ መፍትሄው አንድና አንድ ብቻ ነው። ህገ መንግስቱ ሳይነካ እሺ ይሄ ህገ መንግስት የጻፉት ሰዎች ይሄን ነገር ፎርስ ያላረጉም፣ አልገመቱም፣ ይመጣል ብለው አላሰቡም። አሁን ኮሮና መጥቷል። በእኛ ጊዜ ነው፣ የኛ ጊዜ ጉዳይ ነው። ስለዚህ አሁን ያሉት የፖለቲካ አክተሮች፣ የፖለቲካ ተጫዋቾች ስምምነት ላይ መድረስ መቻል አለባቸው። ልክ እንደነኛ ሰዎች ትላንት ያልነበረ ስምምነት ዛሬ መተርጎምም አትችልም፣ ማሻሻልም አትችልም፣ ልትከራከርበትም አትችልም። ልትደራደር የምትችለው ለዚህ ለአዲስ ችግር አዲስ ስምምነት መፍጠር ብቻ ነው። በጣም አመሰግናለሁ። አይ ቲንክ ነካክተዋል ጃዋርም። እስቲ አሁን ስለ እናንተ የተቃዋሚ ፓርቲ መሪዎች ናችሁ። what is the alternative of the opposition? አሁን ድርድር ነው ብላችኋል፣ የፖለቲካዊ ድርድር። ይሄንን አፍታቱ እስቲ ምን ማለት ነው? እንዴት ነው የሚካሄደው? መንግስት የራሱን ኦልተርናቲቭ ስላቀረበ ማለት ነው። የእናንተን ኦልተርናቲቭ እንስማ እስቲ። እንግዲህ ሁለት ነን እዚህ ያለ ነው። የሁለት ወይም የሶስት ፓርቲ ጉዳይ አይደለም። ይሄ የሀገር ጉዳይ ነው። በሀገሪቱ ውስጥ የፖለቲካ ሚና ያላቸው ኃይሎች ሁሉ ተሳታፊ የሆኑበት ሁሉን አቀፍ የሆነ መፍትሄ ነው መመንጨት ያለበት። እኛ የየራሳችንን መፍትሄ እናመነጭ ልናቀርብ እንችላለን። ግን ዋናው አሁን መታሰብ ያለበት ይሄ ጉዳይ በአንድ በሁለት በሶስት ፓርቲ የሚፈታ ጉዳይ አይደለም። የጋራ የሆነ ውይይት ስምምነት የሚጠይቅ ነገር ነው እና እዚህ ላይ መጀመሪያ መተማመን ያለብን ጉዳይ ምንድነው? ይሄ የጋራ ሀገር ነው ያለን፣ የጋራ ችግር ነው የገጠመን። ይሄ ችግር ደግሞ ከአንድ ፓርቲ ከአንድ መንግስት አቅም በላይ ነው። ስለዚህ ለጊዜው በመካከላችን ያሉ የፖለቲካ ልዩነቶች በሂደት ሊፈቱ የሚችሉ ወደ ጎን አድርገን ይሄን ጉዳይ ግን በጋራ ቅድም እንዳልኩት የምርጫ ጉዳይ ሳይሆን ግዴታ መሆኑን አምነን መነጋገር አለብን። አይ ቲንክ እኔና ጀዋር ዛሬ የተጋበዝ ነው በዚህ መንፈስ ይመስለኛል። 10 ዓመት ምናምን ሆነን መሰለኝ እኔና ጀዋር እንደዚህ አንድ ኢንተርቪው በጋራ መስጠታችን አስታውሳለሁ ከ10 ዓመት በፊት እና ለመጀመሪያ ጊዜ ነው የተገናኘ ነው። አይ ቲንክ ይሄ መንፈስ በሁላችንም ዘንድ መኖር ያለበት ይመስለኛል። በአገር ደረጃ መንግስትን ወይም ብልጽግና ፓርቲ ተቃዋሚ ሁላችንም በጋራ አሁን አይደለም በተናጠል በጋራ ቆመን ቅድም ከኮሮና ቫይረስ ጋር ተያይዞ ሊፈጠር የሚችለውን ማህበራዊ ችግር፣ ኢኮኖሚያዊ ችግር፣ ፖለቲካዊ ቀውሱን ስናስብ አይደለም ቀርቶ በተናጠልና በጋራም ሆነን ችግሩን ከተወጣ ነው በጣም እድለኞች። ትልቅ ጸጋ ነው። ከባድ ነገር ነው። መጀመሪያ ይሄን አምነን መቀበል። በቃ ይሄ ጉዳይ በመከፋፈል የቡድን የተለየ የፖለቲካ ጥቅም ለማግኘት በተለመደ አሰራር ከሄድን ልንወጣው አንችልም። አገራችንን ትልቅ ቀውስ ውስጥ ነው የምናስገባው። ስለዚህ ፖለቲካን ማራመድ የምንችለው አለን የምንለውን ሀሳብ ወደ ተግባር መለወጥ የምንችለው መጀመሪያ አገርና ሕዝብ ሲኖር ነው።
አንጻራዊ የሆነ የተረጋጋ ሰላማዊ ሁኔታ ሲኖር ነው፣ መንግስት ሲኖር ነው። ይሄ በሌለበት ሁኔታ የምናነሳው የፖለቲካ ልዩነት ሁሉ ዋጋ የለው። ያን የምናስተናግድበት ወደ ተግባር የምንለውጥበት እድልም አይኖረንም። ስለዚህ ከመቼውም ጊዜ በላይ ሆደ ሰፊ ሆነን ለጋራ ጉዳይ የበለጠ ትኩረት ሰጥተን በልዩነት ላይ ይሄ መናቆርን ለጊዜው ወደ ጎን ትተን መስራት ያለብን ወቅት ዛሬ መሆኑን መቀበል ነው መጀመሪያ። ይሄን ካልተቀበልን በተለመደው መንገድ መሄድ ካሰብን ግን የራሳችንንም የአገሪቱንም ችግር አንፈታም። አሁን ብልጽግና ፓርቲ ዙሪያ ላይ የማየው ችግር ይሄ ነው። አሁን ቅርብ ጊዜ ስብሰባ ተጠራ አይደለም የፖለቲካ ፓርቲዎች የታይታ ሆኖ ነው ያየሁት። ይሄ በጣም ሲሪየስ የሆነ ነገር ነው፣ ሁላችንንም የሚመለከት ጉዳይ ነው። ፖለቲካ ፓርቲዎች ቢያንስ ከ3 ከ4 ቀን በፊት ማወቅ አለባቸው ለምን እንደሚጠሩ። ሲቻል የተዘጋጀ ሰነድ ካለ አጀንዳው ምን እንደሆነ መነገር አለበት፣ መወያየትና አቋም መያዝ አለባቸው። ውይይቱ ሲጀመርም ደግሞ የጋራ ውይይት መሆን አለበት። አንዱ ሰብሳቢ ሌላው ተሰብሳቢ ሆኖ አይደለም፣ አንዱ ጋባዥ ሌላው ተጋባዥ ሆኖ አይደለም። መንግስት ግን እያደረገ ያለው ምንድነው? ይሄን ጉዳይ በዚህ መንገድ ነው የምፈታው እወቁት ነው። ስለዚህ ሞር ኦፍ ለፒአር ኮንሰምፕሽን የተደረገ ነገር ነው የምናየው። አሁንም ውስጡን የምንሰማው ነገር በጥድፊያ እየሄዱበት ነው በራሳቸው መንገድ። ይሄ 27 ዓመት ሙሉ የተሄደበት መንገድ ነው፣ ያላዋጣ መንገድ ነው፣ መቆም አለበት። ይሄ መንግስት በምንም ተአምር ቅድም እንዳልኩት አይደለም ብቻውን። በእኔ እምነት ላትጋራ ትችላለህ፣ አሁን ያለው በስልጣን ላይ ያለው መንግስት ከአማካይ ደረጃ በታች የሆነ ደካማ መንግስት ነው። ይሄን ውስብስብ ችግር በምንም ተአምር ብቻውን ሊወጣው አይችልም። ስለዚህ አብረን እንስራ የምንለውን ጥያቄ እንደ ስልጣን ጥያቄ ማየት የለበትም። አሁን ስልጣንን እንደ መጋራት፣ ስልጣንን እንደ መሻማት ጥያቄ ማየት የለበትም። እዳን፣ ሸክምን፣ ኃላፊነትን እንደ መጋራት ጥያቄ ነው መውሰድ ያለበት። እድለኛ መንግስት ነው እንዲህ አይነት ተቃዋሚ ማግኘት። እያልን ያለ ነው ምንድን ነው መስከረም 30 ጊዜ የሚያልቅ ቢሆንም ኦኬ አሁን የጋራ መፍትሄ እንፈልግ። አንተም የተሳተፍክበት እንዳውም የጎላ ሚና አንተ ይኖርህ ነው የምንለው እኛ። መንግስት ነው ኢንከምበንት ነው አይደለም። በኃላፊነት ስሜት ነው እያየን ያለ ነው። እሱም ይሄን ጉዳይ በኃላፊነት ስሜት ማየት አለበት። የማያይ ከሆነ ግን ቅድም በወረቀት ላይ ተፈጠረ ያልነው የኮንስቲቱሽናል ቀውስ ከመስከረም 30 በኋላ የሀገር የፖለቲካ ቀውስ ይሆናል። ያን ቀውስ ብቻውን ሃንድል አያደርገውም። ስለዚህ ወደ መፍትሄ ወደ አማራጩ ስንመጣ እኛ እያልን ያለነው ምንድነው? አለን አማራጭ። ለምሳሌ አሁን የእኛን ከወሰድክ ዝርዝር የሆነ እኛ ለ2 ዓመት የሚቆይ የሽግግር መንግስት ያስፈልጋል ብለናል። ግን ይሄ አንድ አማራጭ ነው። የግድ ይህን ካልተቀበላችሁ ልንል አንችልም። ሌሎች የፖለቲካ ኃይሎችም ብልጽግናን ጨምሮ ሀሳቦች አምጡ፣ እንነጋገር፣ እንደራደር። የግድ ያንዳችን ሀሳብ አሸናፊ መሆን የለበትም። በሰጥቶ መቀበል መርህ አንድ ስምምነት ላይ እንድረስ። ኦኬ ምን አይነት ሽግግር መንግስት ይኖርን? የአንድነት መንግስት ነው? ጊዜያዊ መንግስት ነው? የባላደራ መንግስት ነው? የሽግግር መንግስት ነው? ዩኔሚት ችግር የለውም እሱ። ዋናው ግን በጋራ ይችን አገር እስከሚቀጥለው ምርጫ ድረስ የሚቀጥለው ምርጫ መቼ እና እንዴት ይካሄድ የሚለውን በጋራ ነው መወሰን ያለበት። ማንም ብቻውን ሊወስነው አይችልም። ስለዚህ ወደዛ እንምጣ ነው። ብልጽግና ፓርቲ ይሄ እድል ተሰጥቶት፣ ምክንያቱም ከመስከረም 30 በኋላ እኛም እሱም እኩል ነን። አሁን ትንሽ ብልጫ አለው ከኛ። ለምን መንግስት ነው። ህጋዊና ሰላማዊ በሆነ ነጻና ፍትሃዊ ምርጫ ባይመረጥም በምርጫ ሂደት አልፎ መቼም ስልጣን ላይ ነው ያለው። በተጭበረበርና በአፈና ሂደትም ቢሆን እንዲህ አይነት የመንግስት ቦታ መያዝ ደግሞ በእኛ የተጀመረ አይደለም፣ ያለ ነው በዓለም። ይሄን ተቀበለናል፣ ችግር የለውም። መንግስት ነው ብለን ነው እንደ መንግስትነቱ እውቅና ሰጥተን ነው አሁን እየተነጋገርን ያለ ነው። ኦኬ ስለዚህ ይሄ ብልጽግና ፓርቲ ይሄን እድል ተጠቅሞ ይሄን ጉዳይ በጋራ የምንወስንበትን ሁኔታ የማያመቻች ከሆነ ከመስከረም 30 በኋላ ሁላችንም እኩል ነን። ምንም ክሌም ሊያደርግ አይችልም እሱ ከኛ የተለየ ምንም እኩል ነን። በተጭበረበረ ምርጫም በህጋዊ ምርጫም ሁለታችንም አልተመረጥንም። ግን ደግሞ በአገሪቱ የፖለቲካ ሂደት ውስጥ ደግሞ አክቲቭ ነን፣ ተሳትፏለን፣ ሚና አለን፣ የምንወክለው ህዝብ ከጀርባችን አለ። ስለዚህ በጋራ የመወሰን መብት አለን። ማንም ጋባዥ ማንም ተጋባዥ አይሆንም ከመስከረም 30 በኋላ። ወደዛ ማይሄድ ከሆነ አንድ ፓርቲ ነው ብልጽግና ፓርቲ እንመጣበታለን። ያንን ማይሄድ ከሆነ የተቃዋሚው አማራጭ ላይ ጀዋር እንግዲህ ያሉ ድርጅቶች የራሳቸው ፕሮፖዛል ይኖራቸዋል። አይ ቲንክ አሁን ኦልሞስት ሁሉም ድርጅቶች የሚስማሙበት አንድ ነጥብ አለ። ከመስከረም 30 በኋላ
ህጋዊ ከለላ ያለው መንግስት የለም። ይሄን ለመሸጋገር ደግሞ የሚያስችል ህገ መንግስታዊ ማዕቀፍ የለም። በዚህ ላይ ብልጽግናም እስከ ባለፈው ሳምንት ድረስ ይስማማል። ሌላ የምንስማማበት ነጥብ አለ። ኦልሞስት ሁሉም ድርጅቶች ምርጫው መተላለፉን ኢን ፕሪንሲፕል ይደግፉታል። በዚህ ስምምነት ላይ ተነስተን እሺ ምርጫው እንዴት እናስተላልፈው? በመስከረም 30 እና የቀጣዩ ምርጫ እስኪካሄድ በሚደረገው ጊዜ መንግስት እንዴት ይደራደር የሚለውን ሁሉም ድርጅት በአሁኑ ወቅት ፕሮፖዛል እየሰራ ነው ያለው። ያንዱ ብቻውን ተቀባይነት አይኖረውም። መንግስት እንዴት ይተዳደር ብቻ ሳይሆን ውይይቱ ራሱ በምን ይሄድ፣ ማን ፕሪዛይድ ያርግ፣ ማን ይሰብስበው፣ የውይይቶቹ ውስጥ እነማን ይካተቱ፣ ውይይቱ ለምን ያህል ይቆይ፣ የውይይቱ ስምምነት ባይንዲንግ እንዲሆን ምን አይነት ህጋዊ አካሄድ እንሄድበት፣ እነዚህ በሙሉ በጠረጴዛ ዙሪያ ቁጭ ብለን ተወያይተን የምናቀርባቸው ነው። ሁሉም ድርጅቶች ስለሌሉ እኔም ልደቱም እንደሚታየኝ ሳናወራም እየተናበብን ያለነው ነገር አለ። የኔም ድርጅት የሱም ድርጅት ፕሮፖዛል አለን። አሁን ግን እሱን ዲስከስ ማድረግ አንፈልግም። እሱን ዲስከስ ማድረግ የምንፈልገው መድረኩ ሲዘጋጅ እያንዳንዱ ድርጅት መንግስት እንዴት ይተዳደር፣ በዛ ወቅት ምርጫው መቼ ይካሄድ፣ በዛ መሀከል ሊከናወኑ ያሉ ጉዳዮች፣ የመንግስት ተቋማት ጉዳይ፣ የፖለቲካ ድርጅቶች ሚና፣ የተለያዩ ተቋማት ሚና ምን መሆን አለበት የሚለውን እያንዳንዱ ድርጅት ያቀርብና እናዳምጣለን። ካዳመጥን በኋላ እንደራደራለን፣ እንነጋገራለን፣ እንከራከራለን፣ የስምምነት ነጥብ ላይ እንደርሳለን። ያ ስምምነት ነጥብ ለሽግግር ይረዳናል። አሁን አንዳንድ መሳማቸው ነገሮች አሉ። አንድ ድርጅት ስላቀረበ ብቻ ለማስፈራራት በቃ ህገ መንግስቱን ቀዳደው ሊጥሉት ነው፣ ይሄን ጥያቄ ሊጭኑባችሁ ነው አይደለም። እያንዳንዱ ድርጅት ያቅርብ። ለምን ሰው የሚታፈነው? እያንዳንዱ ድርጅት ያቅርብ፣ እንከራከር፣ እንደራደር፣ ሀገርን እናሻግር። በነገራችን ላይ ሩጫው የማይጠቅምበት አንዱ ነገር አለ። ጉልበት አለን መንግስት አለን ብለው ሊሮጡ ይችላሉ። በዓለም ላይ አሁን ያየነው ኮሮናን ተቋቁሞ ለመሄድ ገዢ ፓርቲ ብቻውን በቂ አይደለም። ከፍተኛ የሆነ የፖለቲካ ርብርብና ትብብር ያስፈልጋል። በተቃዋሚውና በገዢው ፓርቲ መካከል፣ በተለያዩ የመንግስት ተቋማት መካከል፣ በክልሎች መንግስትና በፌዴራል መንግስት መካከል መናበብ፣ መተባበር፣ መተጋገዝ ከሌለ መጠራጠር፣ አንዱ አንዱን ማደናቀፍ የሚኖር ከሆነ ወረርሽኙንም ለመቋቋም በጣም ከባድ ነው። እስከ መስከረም 30 ድረስ ራሱ ወደ ቀውስ ምን አሁን በወረቀት ላይ የተፈጠረው ችግር መስከረም 30 ሳንደርስ ቀውስ ሊፈጠር ይችላል። ወደዛ ወደ ዩኒላተራል የሆነ ህግን ጥሶ የአገዛዝን እድሜ ወደ ማራዘም የሚካሄድ ከሆነ ከዛ ወዲህ ራሱ ችግር ሊፈጠር ይችላል። ያ ችግር ደግሞ በጋራ መታገል ያለብንን በጋራ መቋቋም ያለብንን የጋራ ጠላት የሆነውን ኮሮናን ለመቋቋም ለማሸነፍ ያለንን እድል በጣም ያዳክማል። እያንዳንዱ ድርጅት ፕሮፖዛሉን ያቀርባል። በዛ ፕሮፖዛል ላይ እንደራደራለን፣ እንከራከራለን፣ እንስማማለን። ያ ሰነድ ያሸጋግረናል። በጣም ጥሩ። ውይይታችን እያገባደደ ነው። አቶ ልደቱ፣ መንግስት እንግዲህ ኦልተርናቲቭ አላችሁ። መንግስት ካልተቀበለስ እምቢ ካለስ ምን ይሆናል? የመስማት አይነት ባህሪ ታሪክ ያለው አይደለምና እኔ የምመኘው እንዲቀበል ነው። በመቀበልም ማንም ተሸናፊ አይሆን፣ ሁላችንም አሸናፊ እንሆናለን። ዝርዝር የሆነ ነገር ውስጥ እንግባ ከተባለ የበለጠ ገዢው ፓርቲ ይጠቀማል ብዬ አስባለሁ። ካልተቀበለስ ቅድም እንዳልኩት የመቀበል ያለ መቀበል የተለየ ቦታ የለውም ከመስከረም 30 በኋላ አንድ ፓርቲ። ስለዚህ አብዛኛው በኢትዮጵያ እንቅስቃሴ ያደረገ የፖለቲካ ኃይል የሀገሪቱ ችግር እንዴት ይፈታ የሚለው ጉዳይ ላይ አንድ ስምምነት ላይ ከደረሰ አንድ ፓርቲ ነው። ያን ስምምነት የመጋራትና ያለ መጋራት ፋንታ የሱ ነው። ስለዚህ ምን ማለት ነው? ከሱ ጋር ሆነን እያሰብን ያለውን መፍትሄ እሱም ሳይኖር
ወደ ተግባር መለወጥ የሚያስችለንን ሁኔታ ማሰብ አለብን ማለት ነው። እንደ ተቃዋሚ ጎራ ንግድ ያ በጣም መጥፎ አማራጭ ነው፣ ተገቢ ያልሆነ ነገር ነው። ምክንያቱም መንግስት ማለት በስልጣን ላይ ያለ መንግስት ማለት ቀላል አይደለም። ብዙ ነገር የተቆጣጠረ ነው። ችግር መፍጠር ከፈለገ ብዙ ነገር ማድረግ የሚችል እንደዛ አይነት ችግር እዚች ሀገር ውስጥ አሁን እንዲፈጠር ፍላጎት የለንም። we can't afford አንችልም። ግን በተለመደው የገዢው ፓርቲ አካሄድ በደንብ እያየን ነው ምልክቶቹ ነው። በደንብ እያየን ይሄን ነገር በእንቢታ የሚቀጥልበት ከሆነ ሁለት ነገሮች ወሳኝ ናቸው ብዬ አስባለሁ። አንደኛ ሌላው የፖለቲካ ኃይል በአጠቃላይ ወደ አንድ ስምምነት ከመጣ ይሄ ችግር በግማሽ ይፈታል። ወደደም ጠላም ብልጽግና ፓርቲ ያን ውሳኔ ወይ ይጋራል ወይ የራሱን አቋም ይወስዳል። ሁለተኛው ህዝቡ ነው ወሳኝ። ህዝቡ ይሄን ነገር በደንብ መከታተል አለበት። የማንም ጉዳይ አይደለም። አሁን የምንነጋገረው ጉዳይ የማንም ጉዳይ ሳይሆን የህዝቡ ጉዳይ ነው። ለዚህ ጉዳይ ዋናው ባለቤት ህዝቡ ነው። ህዝቡ ከመስከረም 30 በኋላ ይሄ መንግስት በስልጣን ላይ የሚቆይበት ምንም አይነት ህጋዊ ፖለቲካዊ መሰረት የሌለው መሆኑን ማወቅ አለበት። ካወቀ ይሄን የኛን አሁን እንቅስቃሴና አማራጭ ሀሳብ መደገፍ መቻል አለበት። በአንድ በኩል ተቃዋሚ ፓርቲዎች በዚህ ረገድ የጋራ የሆነ መግባባት ከፈጠሩ አንድ ላይ ከቆሙ፣ በሌላ በኩል ይሄን ሀሳብ ምን ያህል ለአገር መድህን እንደሆነ አውቆ ህዝቡ ከደገፈው እኔ የብልጽግና ፓርቲ መቀበልና ለመቀበል ብዙም ችግር ያለው አይመስለኝም። ግን ወደዛ ደረጃ መኬድ አለበት ብያለሁ። ብልጽግና ፓርቲ ይሄ ችግር ወዴት ደረጃ አሁን ጀዋር እንዳለው በአጭር ጊዜ ሊሸጋገር እንደሚችል ቆም ብሎ ማሰብ መቻል አለበት። በምንም ተአምር ወደዛ አይነት ቀውስ ውስጥ ልንገባ የምንችልበት ሁኔታ ውስጥ አይደለም ያለነው። በጣም አንጻራዊ የሆነ ሰላም ኖሮን ለምሳሌ ኢትዮጵያ ውስጥ ኦኬ፣ ጠንካራ የሆነ መንግስትና አመራር ኖሮን ኦኬ፣ ሁላችንም በአንድ ትጋት በአንድ ተነሳሽነት በትብብር መስራት እንኳን ብንችል አሁን ኢትዮጵያ እየገጠማት ያለውን ችግር መወጣት በጣም ትልቅ ፈተና። ይሄን ማሰብ ያስፈልጋል። እኔ ተቃዋሚ ፓርቲዎችም ይሄን ጉዳይ እንደ አንድ ጥሩ አጋጣሚና መንግስትን ጠልፎ የማጣያ መንገድ አድርገን ማየት የለብንም ነው ወይ? አይደለም፣ እንደዛ አይደለም። ስለዚህ እንዳውም በዚህ የመፍትሄ ሂደት ቁልፍ ሚና እንዲጫወት እንፈልጋለን። መንግስት ብዙ ነገር በእጁ ስላለ ነው። የሁላችንም አሁን እኛ ያቀረብነው ሰነድ አለ፣ ሌሎች ሰነድ እያዘጋጁ እንደሆነ አውቃለሁ። አብዛኛዎቻችን ውስጥ ያለው ስሜት መንግስትን የማግለል መንግስትን አንደርማይን የማድረግ አይደለም። መንግስት እንዳውም ቁልፍ የሆነ ሚና በዚህ ሂደት ውስጥ እንዲጫወት የማድረግ ነው። ከኛ በላይ መንግስት ነው እንደዚህ አይነት ወደ ሰፊነት ማሳየት ያለበት። አሁን ከኛ በላይ በእጁ የያዘው ነገር በጣም ብዙ። ስለዚህ ይልቁንስ ወደ ጠረጴዛው ዙሪያ ወደ ውይይቱ ይሄ ጉዳይ የጋራ ነው። ይሄ የተለመደውን የፖለቲካ ጨዋታ ማቆም አለብን። ብዙ የፖለቲካ ጨዋታዎች አይቻለሁ። ለምሳሌ ጠቅላይ ሚኒስትሩ በቀደሙ የፖለቲካ ፓርቲዎች ውይይት መዝጊያ ላይ ብዙ የፖለቲካ ጨዋታ ሲጫወቱ አይቻለሁ። እና አቶ መለስ ዜናዊ ሲጫወቷቸው የነበሩ በደንብ ጠንቅቀን የምናውቃቸውን ጨዋታዎች ትክክል አይደለም። የዛን ስብሰባ መንፈስ የቋጩበት መንገድ ለእኔ በጣም አሳስቦኛል። ከውጭ ወረራ ጋር እስቲ ብሪፍሊ ትክክል አይደለም። ያ የተጠራበት አጀንዳ አለ። ያን አጀንዳ ነው መወያየት ያለብን። የሀገር ጉዳይ የሁላችንም ጉዳይ ነው። ማናችንም በሀገር ጉዳይ ላይ ዌቭ ልናደርግ አንችልም። ጥርት ያለ አቋም ነው ያለን። ስለዚህ ህብረተሰቡን ይሄ አሁን እያቀረብን ያለውን አጀንዳ ወደ ጎን ገፍቶ ፍርሃት ውስጥ ገብቶ መሳቀቅ ውስጥ ገብቶ ስጋት ውስጥ ገብቶ መንግስትን በጭፍን እንዲደግፍና ከመንግስት ጎን እንዲቆም የሚያደርግ ስልት ነው እየተከተሉ ያሉት። ይሄ እጅግ አደገኛ ነገር ነው። ስለዚህ የውጭ ወረራ በእርግጥ ካለ መረጃውን ይስጡን፣ ከጎናቸው ነው የምንቆመው። ኦኬ፣ ይሄን ሰበብ አድርጎ ግን ሌላ ህገወጥ ድርጊት ለመፈጸም መሞከር ይሄ የተበላ ጨዋታ ነው። በደርግ በ27 ዓመቱ የኢህአዴግ ዘመን የኢትዮጵያ ህዝብ እንዲህ አይነቱን ጨዋታ በደንብ ጠንቅቆ ያውቀዋል። ገና ካፍህ ሲወጣ ያውቀዋል። ስለዚህ እንዲህ አይነት ጨዋታ መጀመሪያ ማቆም እና ይህን ችግር በጣም በንጹህ ልብ በሆደ ሰፊነት በቅንነት ነው መሻገር የምንችለው። በዛ ደረጃ ማሰብ ያለባችሁ ይመስለኛል። በጣም አመሰግናለሁ አቶ ልደቱ። ጃዋር እንግዲህ መንግስት እምቢ ካለ ምንድነው የሚደረግ? አማራጮቻችሁ ሪጀክት ማድረግ ከፈለገ
እምቢ ማለት አይችልም። እምቢ ይላሉ ብዬም አላስብም ጤነኛ ከሆኑ። ኦኬ ይሄ ለ29 አመት በስልጣን ላይ ያለ ፓርቲ ነው። ለመጀመሪያው 27 አመታት ከፍተኛ አምባገነናዊ አገዛዝ የነበረና የቅቡልነት ልጅትመሲው በጣም የወረደ በህዝብ ተተፍቶ በህዝብ አመጽ ተሸንፎ ተሽመድምዶ እጅ የሰጠ ከዛ በኋላ እለወጣለሁ በማለት አዲስ አመራር ወደ ፊት ለፊት በማምጣት የ2 አመት የሽግግር ጊዜ እንዲራዘመለት የጠየቀ ስተቱን አካሄዱ በሙሉ ትክክል እንዳልነበረ በጉልበት መሄድ ትክክል እንዳልነበረ ቶርቸር ሲያደርግ እንደነበረ አሸባሪ እንደነበረ ቃል አድሚት ያደረገ ስርዓት ነው። የሊትመሲ ዲፊሲቱ በጣም ትልቅ ነው። ባለፉት 1 አመት 2 አመት ደግሞ ሀገር ለማሻገር የተገባ ቃል መጀመሪያ አካባቢ የታየው የፖለቲካ ምህዳር የማስፋት ሂደት እየጠበበ ተስፋ እየተመናመነ በህዝብ በዚህ አመራርና በዚህ ፓርቲ ላይ ያለው አመኔታ አሁንም በድጋሚ በፍጥነት እያሽቆለቆለ ባለበት ሁኔታ ላይ ኦልሬዲ በህዝብ እይታ በህዝብ አመለካከት ፖፑላር ሌጂቲሜሲው ወደ ኔጌቲቭ እየገባ ያለ ፓርቲ ነው። ፖፑላር ሌጂቲሜሲው በዛ ደረጃ ቀውስ ውስጥ እያለ ኮንስቲቱሽናል ሌጂቲሜሲው ጥያቄ ውስጥ የሚያስገባ እርምጃ ከወሰደ ከፍተኛ አደጋ ስለሚኖረው ወደዛ ይሄዳሉ ብለን አናስብም። አይ ቲንክ ግልጽ መሆን አለበት ካልተረዱ። እኔና ልደቱ ተነስተን ዛሬ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ራሳችንን ማንለው ብንልም ሰው ሲሪየስ የማይወስደን ያ የፔፐር ሌጂቲሜሲ ስለሌለን ከመስከረም 30 በኋላ አንድም ሰው እዚህ ሀገር ውስጥ አንድም ፓርቲ ከአንዱ በበለጠ ሀገር የማስተዳደር ሌጂቲሜሲ አለኝ ማለት አይችልም። ይሄ በጣም ትልቅ አደጋ እንደሆነ መረዳት አለባቸው። ጥርጣሬያቸው ከፖለቲካ ፓርቲዎቹ ብቻ ይመስለኛል። መከላከያ አይታዘዝልህም፣ ፖሊስ አይታዘዝልህም፣ ዜጋ አይታዘዝልህም። ከትግራይ ጋር የተጀመረውን ነገር እያየኸው ነው። ወደ ሌላ ክልሎች ይዛመዳል። ምክንያቱም ህገ መንግስታዊ የበላይነትን አስከብራለሁ ብለህ እኮ ነው መከላከያን የምታዘው፣ ፖሊስ የምታዘው፣ ዜጎችን የምታዘው። ያንተ ስልጣን ላይ መቆየት ህገ መንግስታዊ ከለላ እስከሌለው ድረስ ቅድም ብለናል ለምን እንደማይኖረው ስልጣን ላይ መቆየትህን ሰውን ልታስውጠው ሌላው ያንተን ትእዛዝ እንዲቀበል ልታደርገው የምትችልበት ምንም ምክንያት አይኖረውም። ይሄ ለነሱ ብቻ ሳይሆን ለሀገርም ከፍተኛ አደጋ ነው። ወደዛ መሄድ የለባቸውም። ይሄዳሉ ብዬም አላስብም። ወደዛ የሚሄዱ ከሆነ በሂደት የምናየው ይሆናል። ወደዛ ካሁኑ የሚሄዱ ከሆነ መስከረም 30 ሳይደርስ ችግር እየተፈጠረ ነው የሚመጣው። ስብሰባው ላይ የተነሳው ብዙ አልገረመኝም። ውይይት ሳይሆን ለማስመሰል የተደረገ ነው። 24 ሰዓት እኔ በጣም የገረመኝ ጠቅላይ ሚኒስትሩ እዛ ላይ ሲናገሩ አልተዘጋጃችሁም እንዴ የራሳችሁ ዶክመንት የላችሁም እንዴ የሚል በቴሌቪዥን ለሚያየው ህዝብ ምንድነው የተቃዋሚዎች እንዴ በዚህ ጉዳይ ላይ አይዘጋጁም እንዴ የሚል የሚያዋርድ አይነት ነገር ነው የምታየው ውስጡን ካላወቀው። ግን ህዝባችን ማወቅ ያለበት ነገር አለ። ኮሮና እንደመጣ የምርጫ ቦርድ ሰብሳቢ የፖለቲካ ድርጅቶችን ሰብስባ ነበር። ኮሮና መጥቷልና ምርጫ ሊያስተዋጉል ይችላል፣ ምን ይሻላል ተባለ። ተወያዩ። ትክክል ነሽ፣ ትክክል ናችሁ እናንተ ተብለው ተስማምተው የመጨረሻው ውሳኔ ለመወሰን መልሰን እንጠራችኋለን፣ አብረን ተወያይተን እንወስናለን የምርጫውን እጣ ፈንታ ተባለ። ፖለቲካ ድርጅቶች ሳይጠሩ ውሳኔው ለህዝብ ተነገረ። በውስጥ እንኳን አልተነገረም ለፖለቲካ ፓርቲዎች። ቀጥሎ ጠቅላይ ሚኒስትሩ ስብሰባ ጠራ። ትዝ ይለኛል ለሊት ነው ለጠዋት ስብሰባ ለሊት ነው የጠሩት። አጀንዳ ምን ሆነ አልተነገራቸውም። ምን ላይ እንደሚወያዩ አልተነገራቸውም። ጠቅላይ ሚኒስትሩ ይፈልጋቸዋል ነው ሄዱ። በወቅታዊ ጉዳይ ነው የሚባለው። ወቅታዊ ጉዳይ ነው እንግዲህ ግምት ሊኖር ይችላል፣ ዲቴይሉ የለም። ስለ አስቸኳይ ጊዜ አዋጅ አስፈላጊነት ነው ውይይት የተካሄደው። ተወያዩ። ጥያቄ ሲነሳ እዛ ላይ ስለምሳሌ ስለ ምርጫ አሁን ስለ ምርጫ መናገር አንፈልግም፣
ስላስቸኳይ ጊዜ ከኮሮና አልፈን ከዛ በኋላ ነው ተብሎ ተዘጋ። መልሰን እንጠራቸዋለን ተባለ። ሁሉም ድርጅት የራሱን ሰነድ የራሱን ፕሮፖዛል ማዘጋጀት ውስጥ ገባ። አሁንም ከ24 ሰዓት ጊዜ ባነሰ ጊዜ ውስጥ ትፈለጋላችሁ በወቅታዊ ጉዳይ ላይ አጀንዳው አይታወቅም፣ የተሰራጨ ዶክመንት የለም፣ የተጠራበት አሁን ስብሰባው የተጠራበት መካኒዝም ራሱ ፈኒ ነው። አንዳንድ ድርጅቶች 2 ሰው አላቸው፣ አንዳንድ ድርጅቶች አልተጠሩም፣ ምን ላይ እንደሚወያዩ አያውቁም። ገቡ፣ አዳመጡ፣ ሄደን እኛም ይሄን ነገር እያሰብን ነው። እስቲ እናንተንም ፕሮፖዛል አትሰጡን። አሁን ፕሮፌሰሩ ላይ የተቀለደበት አንዱ ቻይልድሽ የሆነ ቅድም ልደቱ ሲለሆነ ነበረ በመለስ ስንጠላው የነበረ ራስን ከፍ አድርጎ ኮንፈስ ወይ ማሳየት ሂደት ፕሮፌሰሩ የጠየቀው ኦኬ አቀረባችሁልን አምጡ የእናንተን ምን እኛም የእናንተን እንሰጣለን ነው እንጂ ለመዘጋጀት እድል ሳይሰጥ አጀንዳ ሳይነገር ስብሰባው የሚሄድበት ፕሮቶኮል ራሱ ሳይቀመጥ የሚደረግ አይነት ሂደት አንደኛ አለመተማመንን እያሰፋ ነው የሚያመጣው። ሀገርን ሲሪየስሊ እንዳንወስድ እያደረገ ነው የሚመጣው። አሁን እዛ ላይ ያነሱት አንድ ነገር ናንሰው ስለ ውጭ ሀገር ወረራ ስለ ሌላ የተነሳው የውጭ ሀገር ወረራን የሚመጣ ከሆነ ጠንካራ የፖለቲካ አንድነት መኖሩ ዲተረንስ ነው በራሱ ጦርነቱ እንዳይካሄድ ራሱ ጠላት እንዳይደፍርህ ራሱ የፖለቲካ ስምምነት በፖለቲካ አመራር መካከል በድርጅቶች መካከል ሽኩቻ ለመኖርና መስማማት መደማመጥ መኖር ለጠላት ቅስሙን ይሰብረዋል ጦርነቱ ሳይጀመር። ካሁኑ ግን የህገ መንግስታዊ ቀውስ እያባባሰ ወደ ፖለቲካ ቀውስ ሊያመጣ የሚችል እርምጃ እየተወሰደ ሀገሪቷን ቨልነራብል ለቀውስ ክፍተት እየፈጠሩ እየሄዱ የውጭ ሀገር ወረራ ይመጣብናል ብሎ ማሰብ እሱን እንደ ፕሮፓጋንዳ ለመጠቀም መሄድ ትክክል አይደለም። ሀገርንም ይጎዳል እነሱንም የሚጎዳ አካሄድ ነው። በኢኮኖሚም ይሁን በሴኩሪቲም ይሁን በማንኛውም መንገድ የሚሻለው የሚያዋጣው የፖለቲካ ሊቃኑን ማቀራረብ አሁን ድሮ ኦፕሽናል ነበር። ድሮ የተለያዩ ድርጅቶች እንወያይ እኛም እንወያይ ብለን የምናደርገው ውትወታ ኦፕሽናል ነበር። ከኛ ጋር መወያየት ጥሩ ስነ ልቦና ካላቸው ብቻ ነበር የሚገደሉት። አሁን ግን ግዴታቸው ነው። ሀገር እየመሩ ስለሆነ ሀገር እየመሩ ለመቀጠልም ኢቭን ሀገር ለማስረከብም ለሚቀጥለው ተመራጭ መንግስት ግዴታ አለባቸው ከተቃዋሚው ጋር ቁጭ ብለው መደራደር። ያ አይደለም በጉልበት እንሄዳለን ካሉ እሱ እንግዲህ ስንመጣ የምናይበት ይሆናል። በጣም አመሰግናለሁ ጀዋርም አቶ ልደቱም። እኔ ላነሳሳቸው ያሰብኳቸው ነጥቦች ጨርሻለሁ። ግን መጨረሻ ላይ ማለት የምትፈልጉ ከሆነ አንዳንድ ደቂቃ ልስጣችሁ። አቶ ልደቱ በጉዳዩ ላይ ሁሉም ነገር ተብሏል። አንድ ነገር ለማለት ገዢው ፓርቲ አሁንም ይሄን ያሰበውን ነገር በራሱ መንገድ ለመፈጸም እንቅስቃሴ ላይ ነው። ለዚህ መረጃ አለን፣ በቂ መረጃ አለን። ከኛ ጋር ሳይመካከር ህጋዊ አሰራርን ሳይከተል በራሱ መንገድ በራሱ ተቋም ህገ መንግስታዊ ትርጉም አሰጥቶ ጉዳዩን ወይም ምዕራፉን ሊዘጋው ያሰበ እንደሆነ መረጃዎች አለ። ይሄ እጅግ በጣም አደገኛ ነው በሁለት ምክንያት። አንደኛ ይሄ የመጣብንን ወረርሽኝ በሙሉ ትኩረት በሙሉ ትብብር መዋጋት አቁመን የፖለቲካ ውዝግብ ውስጥ እንድንገባ ያደርጋል። ይሄ እጅግ አደገኛ ነገር ነው። ሁለተኛ ይሄ ነገር በዚህ መልኩ አንድ ጊዜ ከተቋጨ ይሄን ወደ ተገቢው ነገር መለወጥ አስቸጋሪ ነው የሚሆነው። ስለዚህ ከመወሰኑ በፊት ነው ጥንቃቄ የሚያስፈልገው። ስለዚህ ጀዋርም ቅድም ብሎታል። መስከረም 30 መንግስት ናቸው ብለን ተቀበለናል። የፖለቲካ ቀውሱ ግን ከዛ በፊትም ሊከሰት ይችላል። ስለዚህ ይሄን ውሳኔ በመወሰን አገሪቱ ውስጥ ሊመጣ የሚችለውን ማንኛውንም ችግር ኃላፊነት የሚወስደው መንግስት እንደሆነ ማወቅ አለበት። ተጠያቂ ነው።
ተጠያቂ ነው። ጠቅላይ ሚኒስትሩ ብቻ አይደሉም። አጠቃላይ የመንግስት መዋቅር ይሄን ውሳኔ በጥርፊያና አግባብ ባልሆነ መንገድ 27 ዓመት በተለመደው መንገድ ወስነው ውሳኔውን ተከትሎ እዚህ ሀገር ለሚመጣ ቀውስ ሁሉ ተጠያቂዎቹ እነሱ ናቸው። ያለ ምክንያት አይደለም ጠቅላይ ሚኒስትሩ ብቻ አይደሉም ያልኩት። እየተሰበሰበ የሚወስን ማንኛውም ባለስልጣን ነገ ተላላኪ ነበርኩ እኔ እኮ መወሰን አልችልም ሊል አይችልም። ይሄ ቀልድ ነው። ስለዚህ እኔ ሊሰመርበት የሚገባው ጉዳይ ወደዛ አይነት የተረጋጋ ስምምነት እስከምንደርስ ድረስ እንደዚህ አይነት ውስጡን በዚህ ጉዳይ ላይ የተቻኮለ ውሳኔ ለመስጠት የሚደረገው ጥረት መቆም አለበት። በቂ ኢንፎርሜሽን አለ። ይሄን ለማለት ነው የምፈልገው። በጣም አመሰግናለሁ። ልደቱ ጃዋር የመውጫ ነጥብ እኔም ማለት የምፈልገው ይሄን ለውጥ ለማምጣት ከፍተኛ መስዋዕትነት ተከፍሎበታል። እንደ ግለሰብም በውስጡ ሲሳተፍ ነበር። ያ ወጣቶች መስዋዕትነት የከፈሉለት የዛሬ 2 ዓመት ህዝባችን ከዳር እስከ ዳር ለሀገራችን አሁን እድል ተከፈተላት ከመተላለቅ በእስር ቤት ሰው ከመበስበስ ከስደት ኑሮ የአገሬ ዜጎች የአገሬ ልጆች ፖለቲካ ልዩነታቸው እንዳለ ሆኖ ተከባብረው ሀገር የሚገነቡበት እድል መጥቷል። ከነ መንግስቱ ነዋይ ዘመን ጀምሮ እዚህ ሀገር ውስጥ ህዝባዊ ዲሞክራሲያዊ ፍትሃዊ ስርዓት ለመገንባት በሚሊዮን የሚቆጠር ህዝብ ረክፏል። ፋይናሊ ይሄ እድል መጣ። በጣም ይገርሙኛል እኮ ዲያር ላኪ ከዚህ በፊት የነበሩ ለውጦች የነበሩትን ስርዓቶች እየደረመሱ የመጡ ናቸው። ይሄኛው ግን 27 ዓመት በህዝብ ላይ በደል ሲያደርሱ የነበሩ ሰዎች ከነሱ ውስጥ የተሻሉት ሊሆኑ የሚችሉት ይቅርታ ተደርጎላቸው ተረስቶላቸው እሺ አሸጋግሩን ተብለው እድል የሰጣቸው ናቸው። ያን እድል አልተጠቀሙበትም፣ አልተጠቀምንበትም ባለፈው 2 ዓመታት። አሁን የመራራ ዲቫይን ኢንተርቬንሽን የሚሆን ዋትኤቨር እድል ተፈጥሯል። እድል ብቻ ሳይሆን ግዴታ መጥቷል። ውዴታ አይደለም ይሄ ለህዝብ ለማሰብ ለፓርቲ ለማሰብ ሳይሆን ግዴታ መጥቷል። መስከረም 30ን በአንድ ሰዓት ማሻገር የማይችል ግዴታ መጥቷል። ልክ ከዚህ በፊት 27 ዓመት አሁን ደግሞ ባለፉት ዓመት እንዲደረግ እንደነበረው በጉልበት ጨፍልቀን እንሄዳለን። ሊጨፈልቁ ይችላሉ፣ ሊያስሩ ይችላሉ፣ ሊገሉ ይችላሉ፣ ብዙ ነገር ማድረግ ይችላሉ። ግን ማወቅ ያለባቸው ተቃዋሚውን ብቻ አይደለም ማየት ያለባቸው፣ የኢትዮጵያን ህዝብ ብቻ አይደለም ኮሮናን ማየት መቻል አለባቸው። ኮሮናን ተቋቁመው ለመሄድ በሀገር ውስጥ ከፍተኛ የሆነ የህዝብ ትብብር፣ ህዝብ ከመንግስት ጋር መተባበር አለበት። የፖለቲካ አመራሩ የተቃዋሚ አመራር ከመንግስት አመራር ጋር መተባበር አለበት። የክልል አመራር ከፌደራል አመራር ጋር መናበብ መተባበር አለበት። ጥርጣሬ፣ ቁርሾ፣ መገፋፈት፣ መጠላለፍ ከመጣ አደጋው ምክንያቱም ኮሮናን የመዋጋት የመጀመሪያው ኃላፊነት በመንግስት ላይ ነው። መጀመሪያ የሚከስረው መንግስት አንድ፣ ሁለተኛ ኮሮና ይዞት የመጣው ከፍተኛ የሆነ ፖለቲካዊ ከዛም የበለጠ ኢኮኖሚያዊ አደጋ ይዞ ይመጣል። ኮሮና ብቻ ሳይሆን ከኮሮና በኋላ የሚመጣው ሪከቨሪ ከፍተኛ የሆነ የውጪ ድጋፍ ያስፈልጋል። ህገ መንግስታዊ ቅቡልነት የሌለው መንግስት ከውጪ ሀገር ጋር እንደ ዱሮው እርዳታን ብድርን አምጥቶ እድሜውን የሚያራዝምበት ጊዜ አይኖረውም። ስለዚህ መንግስት ላይ ያሉ ጠቅላይ ሚኒስትሩ ብቻ አይደሉም፣ ሁሉም እስከታች ያሉት በተለይ ደግሞ በላይ ያሉት አመራሮች ረጋ ብለው ቆም ብለው ማየት መቻል አለባቸው። ይሄ አሁን እየተደረገ ያለው ችኮላ ለነሱም ለሀገርም ጥቅም የለውም። እንወያይ። ውጤቱ እነሱ እንደሚፈሩ ላይሆን ሁሉ ይችላል። እኔ እስከማውቀው ድረስ ስልጣን ከነሱ ቀምቶ እነሱን ሌላ ጋር አድርጎ መሄድ የሚያስብ ፖለቲካል ፓርቲ ሁሉም ፖለቲካል ፓርቲዎች አናግራቸዋለሁ። የለም እንደዛ። ሁሉም ለሀገር በሚጠቅም መልኩ ማሻገር ይፈልጋል። ይሄን ለማድረግ ውይይት ያስፈልጋል፣
ድርድር ያስፈልጋል። በሰከነ መልኩ ፌርና ፍትሃዊ በሆነ መልኩ ተራ የሆነ እነመለስተር የሰለቸንን የጢባጢቤ ጨዋታ ሳይሆን ከትልልቅ ሰዎች ይሄ ግዙፍ የሆነ ችግር የሚመጥነውን አመራር መስጠት ከሚገባቸው ሰዎች የሚጠበቅ አይነት ውይይት ድርድር ያስፈልጋል። ጥሬን ይሄን ለመንግስት ነው የማቀርበው። ህዝቡ ደግሞ ሲሪየስን መውሰድ መቻል አለበት። የሀገር ዕጣ ፈንታ ነው እዚህ የሚወሰነው። ወደ ኋላ መሄድ ብቻ ሳይሆን አደጋ ውስጥ ልንገባ እንችላለን። ስለዚህ በየቦታው ጫና መፍጠር መቻል አለበት። ኮሮና ራሱን እየጠበቀ ግን ሀገሩንና ህዝቡን ስርዓቱን ማስጠበቅ ኃላፊነት አለበት ባይ ነኝ። በጣም አመሰግናለሁ ሁለታችሁንም። ተመልካቾቻችን ኮሮናና ብሄራዊ ምርጫ ህገ መንግስታዊ ቀውስና የመፍትሄ አቅጣጫ በሚል እዚህ ስቱዲዮዎችን አቶ ጃዋርና አቶ ልደቱን ጠርተን ያወያየንበት ውይይታችን ይሄ ነው። ስለ ተመለከታችሁን እናመሰግናለን። አቶ ልደቱም አቶ ጃዋርም እዚህ ስለመጣችሁ በጣም እናመሰግናለን። መልካም ጊዜ። በጣም እናመሰግናለን። እናመሰግናለን።